በዚህ አጋጣሚ ይሄን እንትን ኒውን ላይት የሰራልን አይፒ ፕሪንቲንግ ኤንድ አድቨርታይዚንግ ይባላል። የእኛ ሰው ነች፣ ምርጥ ሰው ነች። የምትፈልጉ ሰዎች ምርጥ ያራዳ ልጅ ነች። ደውሉ፣ ስልኳን አስቀምጣለሁ እዚህ ጋር ደውሉላት። ሰይዶ እያለን ያራዳል። ሰይዶ ከሞተር ላይ ወደቀ ነው በሄዱ አንድ ጤኛ ቸርሲ ሞተር ሳይችል ነው እንደ ሄዱ እዛ እንትን ሞተር እኮ አይደል የአራት እግር እኮ ነው ሞተር እኮ ነው የአሸዋው ሞተር። አዎ እቺ ምን ልትባል ሁለት እግር ወላሂ ነበረ። ይሄኛው የአራት እግር ጆቫ ሞተር ይሄ ድምጽ የሌለው ሞተር ያሬ ሀብታም ልጆች ሳይክል ስለማይችሉ ባለ ሶስቱ ይገዛላቸው አበል የቦስ ልጆች አደጋ እንዳይደርስባቸው የሚገዛው ድጋፍ ያለው ሞተር እኮ ነው። እዛ ላይ እኮ ነው የወደቀው። ከዛ ሞተር ላይ ወደቅኩ ካለ እኮ ከፋይፌል ላይ አንሷ እግሬ አለች እኮ። ኧረ ሰይዶ ግን አልተያያዘውም በላዩ ላይ ሲወድቅ አንተ ነህ አላለው። ኧረ ምን ከጆኒ ምሳል አለ በወዱ ማስኩ እንዳይላጥ ደስ ይላል። ዶክተር ነው። ምርጥ ያራዳ ልጅ ወላሂ። ቻሌንጅ ለእኛ ሚስጥር የቻሌንጅ በረከት እኛ ላይ የሚደርስ ሞተርን ይቀይርልህ፣ ለእኔ ስልኬን ይቀይርልኝ። አላህ ደግሞ ህይወታችን ይቀይር ወይ ስልክ በቃ ኧረ ስልክ እስቲ እያየን ከሆነ ስንት ላይ ተጠጋጋችሁ እኮ እንደዚህ አላይመንቱ ምርጥ ነው። ያበደግሽን ያዥ እስቲ። አይ ችግር አይገባም ነው ማሜ። እሺ በይና እንጂ ሴታፑን ሴቲንጉን ለኛ ተበንቺ ሼር ወልደር ነበርኩኝ እኮ አባራ ሸቀለብኝ በኋላ ጀላሲ የመጀመሪያው ኤፒሶድ ላይ ያለ አንተ አልኖርም ማሚ፣ ያለ አንተ አልኖርም፣ አንተ ትልቅ ሰው ትምህርትም አለ ምናምን ብለህ መተህ ጎጃ። ከዛ ልክ የሆነ ሰብስክራይበር ሲያገኝልን ድርድር መጣ ለራስህ ነው ምናምን ከባድ ነው። ጮምቤ አይተሻል ዛሬ የተከናወነው ጮምቤ እንኳን ደህና መጣሽ። ያራዳል ጮምቤላ መጣለች ዛሬ። የሸገር ሞተረኛ የሸገሩ ድምቀት የሞተረኛው ላይፍ። ኧረ እንትን ኧረ ሸቤ ያስመሰልከው። ኧረ እንትኑን አውልቆ በአላህ ላይ እየጠየቀኝ ነው። በቃ አስበው እንደዛ። አላሁ አክበር። የጨነቀኝ ነገሩ መብት ነው። ሄልሜቱንም ስጠው በቃ ለምን መሰለህ? ሄልሜቱ ከመጣማ መንቀሳቀሻውን ማንጸባረቅ ሙሉ። አሁን 21ኛው ደቂቃ ላይ ቅያስ እንግባ፣ እዚህ ጋር ትራፊክ አለ ይላል። በፊት እኮ ጥቅስ ነበረ ሞተር ላይ ቸውን ብላ ሞተር ላይ አሁን 01 ምናምን አካባቢ የለም ከምታማኝ ዱዓ አድርግልኝ ምናምን ከሞተር የተነሳ ጥቅስ ነው። ከዛ እድገት አግኝቶ ፋይፌል ልገባ ምናምን ከዛ ትልልቆቹ ጸድ ያሉ መኪኖች የሉም ID6 ምናምን ሲመጣ መኪና ያለ ጥቅስ ራሱ በቃ ይቻላል ምናምን የሚለውን ቦሱን ያስተዋወቀው። ከዛ ሞተረኛው ገግሞ ማለት ነው ኧረ በጥቅስማ ቀልድ የለም ምናምን ብለው የቦብ ማርሊን ፎቶና ከምታማኝ ዱዓ አድርግልኝ የሚለውን ቤቱ ላይ ወስዶ ለመሰለ እድገት ያገኘሁት ከዚህ ነው የተነሳሁት ለማለት ይሁን እንግዲህ። ኧረ ዳዊት የመኛ መስሉ ለመታየት ያረከው ጥረት ማለት ነው። አልሐምዱሊላህ ጅላሉ ከሳቀ እንግዲህ እኔ ወላሂ ተስፋ አለ። ጭጉይ ሲስት እኮ ነው የሚያስቀኝ። የባለፈው ላይ ተሻለ ቀልድ ነግራኝ አንተ ማን ነው ቶማስ ሳይንሳዊ ቀልድ ምናምን ነገር ያው አልደነገጠም። ልክ ብር የጠየቁት ነው ይመስላል። ክው ሲል እኔም ክው አልኩኝ። ከስፓቱ አይደለም ያራዳጅ በቃ እንፋታ ነው አካሄዳለሁ ለካ አራው ሳትኩኝ ነው ሲሰማኝ ዝም ብሎ አይነጭው በቃ አንድ አይነት የተማረሱ ቀልድ አልቀልድ ነው። ሁለተኛ የተማረሱ ቀልድ አልቀልድ ማለት ማይሆን ነገር ሳቁ ግን እንዴት ነበር የተማረሰው? አንተ ቀለድክ። የሚሳቀው እንዴት ነበር ግን? የተማረሰው ይጠይቁህ ምናምን የሚቀልደው ሁለቴ ሶስቴ ይጠይቅህና ልክ ሳጨርሰው ከሳቀ እየገባው ነው። አንተ ደግሞ ዝም ብለህ እንዳይሰጠት ታርግበት ኪክ ይባላልና ቫይራል ያስኬዳል እንደዛ። ዛሬም እንደተለመደው አሪፍ እንግዳ ነው ይዘንላቸው የመጣ ነው። ቴሌብርና ንግድ ባንክ አካውንት ከታች አስቀምጠናል። ከ10 ብር ጀምሮ አቅማችሁ የቻለውን የላካችሁ ሳትልኩ ማየት በጣም ነውር ነው። ምክንያቱም ቀጣይ የተሻለ ገስት እንድናመጣላችሁ እናንተ ከ10 ብር ጀምሮ አቅማችሁ የቻለውን ላክ አድርጉበት። ሳትልኩ ማየት በጣም ነውር ነው። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ።
ላይቭ ላይ ግን እኔን እንደሚሉ ታውቃለህ ማሜ የመንጌን ድገሙ ይሉኛል። መንጌ ራሱ እኮ ድገሙ አይለኝም። ጭዌ እኮ አይደገም ነበር ያረደ በፊት አይደገም አንዴ ነበር የከተማ ስነልቦና ነው ስትሉ አንዴ ነው ህልም አይደገም ራሱ ቴዲ አፍሮ አለ። አሁን ላይ የሚደጋገም ነገር በዛና በጣም በዛ ፔዳል የሚመታ ህዝብ ፒፕሉ የመጀመሪያው ላይ ሰማም ማለት እኮ ነው። የአራዳ ልጆች ድጌ ከች ብለናል። እንግዲህ ከዚህ በፊት በነበሩ አብሮ የመኖር ሂደቶች ስላሳያችሁ ክብር፣ ፍቅርና ዘለፋ እጅግ አድርገን እናመሰግናለን። በወጣው ይተካ። አሬም ቀልድ ነው የአራዳ ልጆች። ኧረ ምን እሺ የት ሊድ ጀሞ ድረስ ከምግባባው ሰው ጋር እኖራለሁ ብዬ መጥቼ ሀገር ተሻገር ጨምሬ ቃጥባሪ ቦታ ይሻለኝ ወላሂ ጩጬ እኮ ነው የቀረው። አሁን ቃጥባሪ ተጂ ተፍኪና አይታለም። በሞተር ትወጣላችሁ እንዴ ቾምቤ ከአዲስ አበባ ምናምን? አሁን ላይ እንደ ድሮ አይደለም። አሁን ላይ ጉዞ ምናምን ነው በቃ ቁልቢ ገብርኤል ምናምን ያ መንፈሳዊ ጉዞ ነው እንጂ ጉዞ ለማድረግ ምናምን በሞተር አሁን ላይ አይታሰብም ጭራሽ። ለምን ሰላም አይደለም ነው ያለው ነገር ደስ አይልም አይደለም። ወደ ከከተማ ወጣ ለማለት ከተማ ላይ ራሱ መች እንጂ ያለ እንደዚህ በስነ ስርዓት ድሮና አሁን ከዛሬ 7 እና 8 ዓመት ያለውና አሁን የሞተረኛው ድባብ አይገናኝም እኮ። በፊት ላይ ካስታወስክ እሑድ ዕለት ሙሉ ቀን እና ቅዳሜ ከሰዓት በኋላ ሞተረኛው ጠቅላላ እስከ ዓርብ ወርኩን ይወርቃል። ከዛ በኋላ ከተማውን ድብልቅልቁ ነው የሚያወጣው ሞተረኛው ነበረ። ፒያሳ አስታውሳለሁ ዓለም ሲኒማ ነው ባሉ እስከ ወርቅ ቤቱ መደዳ እስከ 70 ደረጃ ድረስ ማታ ላይ ሙሉ የሞተር ድባብ ነው ያለው። የሞተር ጀማዓ ነው ያለው። ማንም አይናገርም። ሁሉም ሰላማዊ ነው። ሱሉልታ ራሱ ፈራው ነገር የለም። ስጋት አይሆኑም። ወላሂ ብሬ ነው ሱሉልታ እኮ ይወጣል። ውዱድ ምናምን ኳስ ትጮታለህ። ምን አይነት ፋይፌል ዶልፊና ሞተረኛ ነበር የሚበዛው። የምሬ ነው ማለት የመርቲ እርጎ ትመቻችና ከዛ በኋላ ያው ሌላው ለሚዲያ አይሆንም የቀረው። አሁን ግን ተቀየረና ሞተር ሲታይ ስጋት ይላል። ግን የምር ግን ነው አላልነገራቸውም። ሞተረኛ ኮሽታ የለበትም እንዴ? ግን አይደለም አንዳንድ ሞተረኛ እኔ አሁን ብዙ ጊዜ እንደዚህ መንጩ ምናምን ጀመራችን ታቀሳስር ላኢላሀ ኢለላህ። ኧረ አንተ ስራ ቀይር። ኧረ ተው ወይ ምስኪን ልጅ ነው። አሪፍ ነው። እውነታው ይወራ ማምን እንዴ? እውነታው እኔ እየጠየቅኩ አገባኝ። መድረኩን አግኝቼ ሆኖ እንዴ ታስረዳ። እሺ ኮሽታ የለበትም ማለት ግን እንዴት አሁን መንጩ አሁን በሞተር ብዙ ፋውል ላይ ምናምን ነገር እንደዚህ ይመነጭፋል ምናምን ነገር ፋውል ይሰራል ምናምን አለ እኮ። የለም እኮ አይደለም እኮ በሞተር ፋውል በደንብ አለ። ግን ከ10 2 ብታገኙ ነው። ከተማ ላይ ዞረ ሞተረኛ ሌባ እንደዚህ በሞተር የሚሰርቁትን በጣም ጥቂት ናቸው ቁጭ ብለው የሚሰሩት። ግን ምንድነው የምታደርገው? አሁን እዚህ አካባቢ የሆነ ሞተረኛ መንጩ ከሰረቀ ያየው ሞተረኛ ነው መለየታችንም ጠቅላላውን ነው በቃ ውል የምትነካው እንጂ በሞተር ገባውንማ ከነ የለም እኮ ቢያንስ በቃ ከ10 2 ወይ 1 ነው የምታገኙ እንጂ ሁሉም ሞተር አይ አንቾም ብላ ጠቅላላ ሞተረኛ ቤተሰብ አስተዳዳሪ ነች አለ ሴት የሰፈር ልጅ ነገር አንቺ እስቲ ስለቾም ቤት ምስክር ማለት የቁም ነገረኛ ነች። በቃ ቤተሰብ ያስተዳድራል ምናምን ጤጣ ሙድሩ እንደምታወር እና እሰርቃለሁ ቢላው ህልው ነው ይበላሻል። ምሳሌ ነው ማለት እና እንደሱ አይነት ብዙ አሉ። ኃላፊነታቸው ራሱ ከጨዋነታቸው ይልቅ ሞር ኃላፊነታቸው ራሱ ለፋውል አይጋብዝም። ተረዲኻ አንዴ ማስክ ከተላጠ ማንም ሰነድም አይልክህም። ኧረ አንዴ አትያዝ ማስክ ከተነደ ከዛ የእምነት ስራ ነው። አማና ነው። ገባሽ? ሞተሪኝ ማስክ ከተፋቀ ማን ይልካል? ማንም አይልክም። ኧረ ያፈረፍረዋል ቶ ምናምን የሚባል አንዴ ማስክሽ ከተላ ልክ ነኝ ስላየሁት ነው። ግን እንደዚህ አሁን በቃ ሲስተሙ ራሱ የነው ሁሉም ዱርዬ የራሱ የሆነ ደግሞ ሜንታሊቲ አሉ አቲቲዩድ ስላሉ ህይወትም ደግሞ አስጨንቁት በግድ በቃ ጨዋ የሆነም አለ። እውነቱን ለማለት ከስራም አንጻር አያዋጣም። ከመጀመሪያውም ደግሞ ባህሪው ያልሆነ ሰው አለ። አይ ቲንክ ሂዝ ዋን ኦፍ ዶስ። እንግዲህ ብዙ ስለ ሰው መመስከር ጥሩ ባይሆንም ልክ ነች። አንዳንዴ ላይፍ ያለበትም ሲቹዌሽን አሁን ምን አለ መሰለህ እንግዲህ ከዚህ በፊት የነበረው የሞተረኛ ላይፍ እና አሁን ላይ ያለው ነገር በጣም የተራራቀ ነው ማለት። አሁን አብዛኛው ሞተረኛ ዞረ ይኸው ፕሮቶኮሉን ጠብቆ ኩልስታፎር የሚነዳ ሞተረኛ ጭራሽ የለም። በቃ ሁሉም የራሱ አጃ ላይ ነው ያለው። ምክንያቱም የሚኖርለትን ነገር ቤት ስላስቀመጠ ሩጫ ውጭ ላይ ነው። በቃ አንተ ስለምታወራው ነገር ሌባ አልከው፣ ቆሻሻ አልከው፣ አንቋሸሽከው ያልከው ምንም ግድ አይሰጠውም። ለምዶታል፣ አዳፕት አድርጎታል። በጣም የሚደብረው ነገር ልንገር፣ ረጅም ክራውድድ ላይ መንገድ አንተ ለመሽለክሎክ ገብተህ ገና ስትገባ ከፊት ያሉት መኪኖች እንዳለ መስኮት ይዘጋል፣ መሬንትን ይልባል። በቃ ሌባ ነው እየተባልክ ስትሄድ ስለዋል። በቃ ግን ለምደኸው ኖርማል አንተ ስራ ላይ ያለው ግን መባሉ ኖርማል ነው ብለህ ታልፈዋለህ ያን ነገር እንጂ አዲስ አበባ ላይ ሞተረኛው ጠቅላላ ሌባ ቢሆንማ አንድ እንቅስቃሴ አታይም ነበረ። ያን ኢትዮጵያ የሚዘረፍ ሀብት የላትማ። ሁሉም ሞተረኛ ላቦሮ ከሆነ በቂ የሚዘረፍ ካፒታል እኮ የለም። እንዴ ትልልቅ ቬት ይዘው እኮ የሚዘርፉ አሉ።
እነሱ ምን ይዝረፉ? የእውነት ለመናገር አሁን ላይ በጣም በራይድ ብሷል። ይሄ በራይድ በሻሻ በምናምን ብራንዲንግ በጣም ብሷል። እንደው በሞተር ነው እንዳንበላ በራይድ በፈረስ በሁሉም ሜትር ትራንስፖርት አሪያው ነው። አይ እንዳይቀሳሰር በራይድ ሲልሽ እኮ ራይድ እንትኑን ድርጅቱን ሜክሲኮ በራይድ ነው ሲባል ራይድ እኮ እንትን ነበረ፣ ዘመናዊ ነገር ነበረ። ለማስረዳት አይመችም። ሜክሲኮ በራይድ ይላል። በፊት ሜክሲኮ በላዳ ይባላል ነበር። አሁን በራይድ እንደዚህ ተርዚ ግብዳ የጂኒ ብይ የሚያክል ተርዚና ይዞ ማለት ነው ተደግፎ ሜክሲኮ በላዳ የሚል ፍሪክ ነበረ። አሁን ሜክሲኮ በራይድ የሆነ ጠረንገሉ ፒፕሳ እኔ አዝሎ የሚል ነው ይመስለኝ ፍጥነቱ እና እንደዛ አይባልም ለማለት አስተካክል። በታክሲ በምን እንበል ታዲያ? ኧረ በራሱ በብር በአራት እግር እንበል። በአራት እግር የሚታወቀው ራይድ ሲባል ብዙ ጊዜ ጠቅላለውን ትራንስፖርቱ ራይድ ማስተካከል ነው። ቀጣይ ሀሳብሽን ቀይ አፉ በይ። ለጥንቃቄ ነው የገባሁት እንጂ ኖርማል። ኧረ ደግሞ አምጥተሽ በልቼው ዛሬ እንዲህ ሳላወራ ነው የምበለው። ተመችቶኛል። ቅደዱ። ሌላ ምን አይነት ስዊች ነው? አይ በፈረስ ምናምን እያልሽ ነው። እንቆርጧል። የሚቆረጠው ይቆረጣል። እሺ በመሀል ጋፕ ያለው ምናምን ሌላ ምን ላውራ? ኧረ ቢስሚላ ሳስበው የሆነ እኔ ልጨነቅልሽ እዚህ ጋር ልምጣ ያልሽ ይረካል። እዛ አይችላል ይስራ ወላሂ ቾምቤን ታያትባለህ። ኧረ እኔ ምን አገባኝ? እሺ ቾምቤን ሌላ ሌብል ላይ ነኝ ገና ነገር አይ በሜትር ታክሲ ምናምን ብሷል እያልሽኝ ነበር። በቃ ለራይድ ከምንለው እንደው በትራንስፖርቱ ይብሳል። ባጭሩ በትናንሹም በትላልቁም ባለው ትራንስፖርት የሿሿው ጉዳይ በጣም ይብሳል እንጂ አሁን የሞተረኞች ሲሽን በጣም ያጋነው ምን እንደሆነ ታውቃለህ? ለምሳሌ ልጅ ሜክሲኮ ጋር ቆመ የሆነ ሞተረኛ መጥቶ አንተን ሲመነትፍህ አንድ ሞተረኛ ነው መጥቶ የመነተፈ። ዙሪያ ላይ ወደ 40 ሰዎች አሉ ሲመነትፉ አይተዋል። ስትጫጫ ደግሞ ሌላ 40 ሰዎች አይተዋል ምናምን ነገር። እነዛ 40 እና 80 ሰዎቹ ሜክሲኮ ጋር እኮ ዛሬ አንድ ሞተረኛ ስልክ ሲመነትፍ አይተን ብሎ ለሌላ 80 ሰው ሳጅና አሰፋ ጋር ይደርሳል። በአንድ ሞተር የተነሳ በቃ አንድ ሞተር ያደረገው ነገር እዛ ጋር ፒፕል ሲያዩ በሙሉ 80 ሰው ሞተረኛ ስልክ ሲሰርቅ አይተዋል። ግን የትኛው ሞተረኛ እንደሆነ ስለማያውቁት ስለማይለዩት ባዩት ሞተረኛ እንዳለ ኮሽታ ነው። በቃ ያዩትን ሞተረኛ በሙሉ ይሸሻሉ። ሰፈር እየገባሁ እኮ ሲስተር ልጠራ ስራ ጮኻብኛለች። እኔ እንዴ ምን ሆነሽ ነው እንዴ አንተ ነህ እንዴ ምናምን ነገር ኧረ እኔ ነኝ ምናምን በግድ በረቹ ቢሳክስ በቃ 6 ማን ሚላ ጩቢ ቀጥ እንደማይተዋወቅ ሰው ጣላችሁ እኔ አላልፍም። ትራፊክ አለማለፌ ነው ችግር ውስጥ ይከት ምንም ያጠፋሁት ነገር እኮ የኔ ጥፋት ኢትዮጵያ ውስጥ ያጠፋሁት እውነትና ፍጥነት ነው እንጂ ያልተለመደ እውነት ማውራቴ መኖሬና መፍጠኔ ነው። ሌላ ምንም እንደዚህ ማሚ ችግር አለበት ብሎ ማንም ሰው ማውጣት አይችልም። መፍጠን ያልተመኘኝ ሰው አልተመቸኝም ማለት ነው። በዛ ነው ችግር ውስጥ የገቡት እና ቅደዱ ለማለት ነው። የተበላሸ ስራ ኦሬዲ ቹምብላ ያራዳለች ነይ እስኪ አረ ወላሂ አረዳ ይቅርብኝ ኖ ከዚህ ካል ጋር እንዳራዳለች ማለት ነው። አታስለቅሰኝ ወላሂ ተደልቷል። እንካሱፍት በአገሪቱ ጉዳይ የምታለቅሰው ያዝ እስኪ አገሪቱ ምንም አትሆን ተተጎዳ ስራ እንስራበት። አንተ ማለት ነው አንተ ልታቀሳስረ ነው ናቸውን ቤን አብረን የበላን የጠጣን ሰዎች እኮ ነው። ስለዚህ በረዥሙ ስቀ ምናምን አንቀሳስር። ብዙ ደባ ደርሶብን እሱን ተሰናንተን የተገናኘ ጨዋታው ነበረ ጨውዬው ነበረ። አንተ አመረርኩ እንዴ ግድ ነው ታዲያ ሲሪየስ አድርገህ ታወራዋለህ እንጂ ጨዋታ ብሎ እኔማ ጨውዬ እኮ ስራዬ ነው። ከሲሪየስ ወደ ቀልድ አትሄድም። እሱም ትሄዳለህ። ጨዋታ ጀምረህ ወደ ቀልድ አትሄድም። ከእግር ወደ ሞተር ከሞተር ወደ እድገቱ ራሱ እንደዛ ነው። ወደ ራይድ ከራይድ ደግሞ የራስን ትገዛና ቀይ ወጥ ሰርተህ አገር ዱርዬ ሰብስበህ መጋበዝ ነው።
አይደል አንበሳው ካጠፋው እንግዲህ ያየሁትን የአራዳ ልጆች እስከዛ ሰብስክራይብ አድርጉ። ቦስ እየሳቀ ነው እንደተመቸው ሰው። አሁን የቤት ኪራይ ሲያፈጥብህ ይህን ሳቅ ተደግሟል። መጀመሪያ እኮ እኔ ነኝ ያፈመስኩት። ይቆረጣል። እሺ በማጻት ጸጥ የምንልበት ምናምን እንሰራ። ኧረ በጣም አሪፍ ነው እንዳይነካ። ይሄ ናቹራል እኮ እንዴ። አንቺ ፊልም ልታደርግ ነው ፖድካስቱ። አስተመቻችሁ። አንድ ቀን ደግሞ አማርኛ ፊልም ሰሞኑን እያየሁ አክበር ተመችቶኛል። ሹገር ማሚ የሚል ርዕሱ ራሱ ደስ ሲል ፋውል ሆነ። እኔ ፊልሙን ማየት ሳይሆን መተወን ነው የምፈልገው። ሹገር ማሚ ጭቆ በደንብ የተውንሽ ነው የቁጭ ዳይሬክተሩ ማንቺ ነሽ፣ አክተሩ ማንቺ ነሽ። ማሜ ጫፍ ላይ ያለው ይቆረጥ ምናምን የምትይው ብቻ ነው ደውለሽ ያልገባው። ሐኪም ራሱ በቃ ራሷን እንደ ፌመስ ነው የምታየው። ለምን ከእኛ ጋር የምትሆነው እንደ ድሮ አማርኛ ፊልም ከፍታታያትም እንደዚህ ከፍታ ብላ መስሚያት። አሁን በፕሮጀክት አለሽ። አሁን የት ነው መሰለኝ መድን ትሰራ ነበር። በቡናም ቤት ተጫዋች ነበረች። ጊዮርጊስ ሜዳው ላይ አንድ ፋራ ጠረባት። ከዛ በኋላ 6 ወር አገገመች። ዘጋኝ ኳስ ዘጋኝ። አሁን ሜሲ ብትላት ማለት ነው። ኧረ እኔ የዓለም ዋንጫ አያችሁ? ኧረ እኔ ማያኝ ሰው ላይ ምን ያደርግልኛል? ኧረ እኔ ተመችቶኛል በጣም። ኳስ ታያለሽ ቾምቤ? ከሜክሲኮ እና ልደታ ማን አሸነፈ? በአርጀንቲና እንዳይበላ ተመኝቼ ነበር። እንትን ብለዋል። በፋውል ነው የመጡት አርጀንቲናዎች። ወላሂ በጣም ብዙ ፋውል ዳኛ ምናምን ፊፋ የሚያግዛቸው ዘረኛ ናቸው። ደግሞ ማለት ነጭ የተባለ እኮ ጠቅላላ ዘረኛ ነው። ግን እነዚህ ደግሞ ጋጥ ወጣ በጣም አፈጠጠ። ፋውላቸው ፋውል ነው። ፌርሞ የሚባለው ዘረኝነት ነው። ግን የምር እንደዚህ ዘረኛ ናቸው። ቲክቶክ ላይ ምናምን ስታይ ግን የሆነ የብራዘር ሚስት ወንድሙ ማለት ሄዶ ነበር ስደት ፈረንጅ ሀገር መስሎት ከኛ የባሱ ችስታ ናቸው። ተዘምሮ በቆዳ ቀለማችን የሚያካብዱ ኧረ ለዚህ ማን ወራን ፈረንጅ ነው ታካብዳላችሁ ምናምን ወጣ የምታይ ኑራ ሲነሳ አላስቻሉም። ለክ ተቀባው ግን እጅ አንድ ጥያቄ ማለት እንዳራለ ቀለም ቀቢነት ኢንስፓየር አድርገሽ በፊት እግር ኳስ ጎበዝ ስለሆንሽ ጨቋኞች በረኛ ሲያስገቡ ኖሮ አስምር ነው የሚለው አላችሁ የሆነ በዛ ደንፎ ነው ቀለም ቀቢ ሆንከው ነው ወይስ እንደዚህ? እኔ እኮ ላይ ሞተረኛ ካልሆንኩ ብዬ እኮ አምጬ ምናምን ሞተር ገዝቼ ምናምን ሙሉ ደግሞ ሳይኮሎጂሽ የሞተረኛ ነው ወላሂ። ኧረ ዝም በይ። አሁንም እኮ ፍጥነትሽ እኮ ከዛ ፓሽንሽ እንደዛ ስለሆነ እግረኛ ሆነሽ እኮ አልተቻልሽም ፍጥነት። አይ ለቾምቤ እያጫወትኳት ነበር ወላሂ። ያው ሞተር ገዝቼ ሰው ምናምን የከተማ ልጅ ሆነ የተፍተፍ ሰው ኢንቴሪየር ዲዛይን ከምናምን ከምትለው ወይ ጆተኒ በሩ ጋር ያቆማል ወይ ቪዲዮ ቤት ይከፍታል ቆርቆሮ አጥሮ ቀርቦለት ነው የሚፈልገው እንጂ ርቆ መሄድን አይፈልግም። እዛው ጋር ዞር ብሎ ሰፈሩ ላይ ሸካክሎ ከዛ ስደት ይሞክራል። ከግሪክ ጃፓን 170 ሺህ ብር የአራዳ ልጆች ተብዬ ሞተሬን ሽጬ ግን እሱም አልተሳካም። አሁን በቃ ወይ ሞተሬን ግዙልኝ ወይ እኔ ነገር እና አላህ ይነስረው እኮ ግን እንትን ያስቃል። ልቦናችን ዝም ብለህ ካሰብከው ለአጋዥ አይመችም፣ ያደክመናል። ለዛ እኮ ነው አንዳንዴ ሸገር ልጅ ሲባል የሆነ ትልቅ ነገር ስለምንፈልግ ትንሹ ነገር ላይ ተስፋ እንቆርጥበታለን። በቃ አሁን ከሌላ ሀገር መጥቼ እንደዚህ ሊስትሮ ሰርቼ እንዴት መኪና ወልውዬ ምናምን አብዛኛው እነሱ ጋር እኛ ጋር እነዚህ አይነት ነገሮች ጥቃቅን ሳንቲም እንደሚያስገኙ ስለምናውቃቸው አያረኩንም እነዛ ሳንቲሞች። ምክንያቱም ፍላጎታችን ብዙ ስለሆነ የምናመጣው ሳንቲም ትንሽ ስለሆነ አንዳንዴ በቃ የፈጠነ ትልቅ ነገር ላይ ስደትም የሚባሉ ለዚህ ነው። በቃ የሆነ ቆንጆ መራ እናገኝበት ሄደን ብና በሚለው ሲሽን ብቻ ፈጣሪ አይምሮችን አስፍቶልን። ሞክረሽ ነበር እንደ ቾምቤ ስደት? አይደለም ስደት ወይራ ነች የኛ ጀማ አድቫንቴጅ መጥቶልኝም አያውቅም። ክፍለ ሀገር ራሱ ሲሄድ ጸልዩ ነው ውጭ ሀገር ነው የሚመስለው። ግን አሁን ቲክቶክ ላይ ምናምን የሚታዩ እንደዚህ አዲስ አበባን ወክለው ምናምን የምር አዲስ አበባ ልጆች ናቸው በአንቺ እይታ? ኧረ በነገራችን አንድ ነገር ልንገርህ፣ ሪል የአዲስ አበባ ልጅ ወይም ደግሞ ሪል ዱርዬ የምትለው ሰው በጣም ሸመኛ ነው። ይሄንን ወላሂ ቅድም እያልኳት ነበር። ወላሂ የጨርቆስ ልጆች ምናምን ብዬ ጭዌ ነግሬያት የአራዳ ልጅ ሲጀምር ሪል ሸመኛ ነው። አይገላለጥም፣ ይሁኝ የለም
የለም፣ ባክግራውንዱን አያሳይም። በቃ ወንድ ነኝ ብሎ አያወራም። ምክንያቱም እኔ ተወልጄ ያደግኩት ኮልፌ ላይ ነው። ኮልፌ ላይ ብዙ ድሮ ነው አውቃለሁ፣ ማለት በጣም ብዙ ድሮዎች አሪፍ አሪፍ የተባሉ ሰዎችን አውቃለሁ። እንዲህ አይደለም አሁን ላይ ላይቭ ላይ ወጥተህ ቪዲዮ ላይ ወጥተህ እኔ ዱ ነገ እንደዚህ ነኝ ያዝ ጥምር ገለመን የማይመጣ ነገር ያዝ ጥምር በልፍንጥር 17 ወደ አንድ ካሜራ ስለ እየተገፋፋ አስገባኝ እንጂ ምናምን ሲባል አይመጣውም። አንዳንዴ ተስፋ ስትቆርጥ የምታደርጋቸው ነገሮች ምን እንደምታደርግ ለራስህም አይታወቅም። አብዛኛው የከተማ አትፍረድ ነው። ባንነካካ ማለት ነው። እዚህ ጋር ላልመጣ መላ ገብቶሃል። የትኛውም ቅያስ ላይ እኔ ገብቼ መኖር እፈልጋለሁ። ያራዳች አይደለም ከሱ ነው ያልብሰው። እኔ ስለምደ ነበር ሌላ ነገር አለ። የትኛውም ቦታ ላይ ሂጅ የምር አይ እንዳይቀው ለመናገር ቻሌንጅ ውክልናው ምናምን ይቅር፣ ግን ሁሉ ሙሉን ያራምድ። አሁን እኮ ከተሜ ነኝ በማይለውም ማለት ነው የፖለቲካ ላይ ምናምን ባለው የአብዛኛው የክፍለ ሀገር ሰው ማለት ነው ሚራመድ ፋውል አለ። አሁን እነሱን ሀላል ከተናገርካቸው ያቀሳስባል። እነኞቹን ደግሞ ሀላል ደግሞ በቪዲዮ ሳይሆን በአካል እኔ በመክራቸው ፈቃዱን ከሰጡኝ አትመቸንም ትመቸናል ሌላ ታሪክ ነው። ወይም ትመቹናላችሁ አትመቹን የቴስት ጉዳይ ነው። ግን ፋውል ከሆነ አሁን ቲክቶክ ላይ ባለው ላይ በአብዛኛው ላይቭ ላይ የሚንቀሳቀሰው ሙድ ፋውል ነው። ከሳይኮሎጂም ከሞራልም ከባህልም አንጻር ገኖ የሚታይ አሁን ያነሳናቸው ጀሞች ትንሽ ባልተለመደ ሁኔታ ክሌም የሚያደርጉት ኮሌክቲቭ አይደንቲቲ እኛንም ስለሚመለከት በዛ ደረጃ ያው ማስክ መላላጥ የለብንም የሚለውን አጠር ያለ የጨዋ መልእክት ለማስተላለፍ እንጂ ሰዎች አይደንቲቲ በቃ አዲስ አበባ ልጅ ብሎ ሰልፍ ኢሜጁን ደግሞ ሪስፔክት አደረግለታል። በቃ እንደዛ ምናምን ተጨቁን አላለም ካለ በቃ አይመቸው ገብቷላ። ግን ሌላ ደግሞ ማስክ ሌላ ሰልፍ ኢሜጅ ያለው ትንሽ በሌላ አይደንቲቲ ሳይኮሎጂ እና የተሻለ ጨዋነት የሚለው ኮቴሽን ውስጥ አድርገኸው እንዳንጣጣስ ማለት ነው። ሁሉም ሰው ይሳሳታል፣ ግን ደግሞ የሆነ ኳሊቲም አለው። እኛ ሀገር ምን መሰለ በሆነ መልኩ ማምለጥ ነው። አሁን አይተው እኮ የሁሉ ሙድ ማለት ነው እድገት ለማግኘት ነው የሚያቀሳስረውን አቀሳሳሪው ዝም ብለህ ቦታው ላይ ካየው ኳሊቲው ይልቅ ኔጌቲቭ ነገር ነው የሚፈለገው። ኳሊቲ ብታወራ ጥቂቷ ኔጌቲቭ ነገር ተፈልጋለህ እና የሆኑ ሰዎች የደበራቸውን ሰዎች ማለት ነው በሆነ መልኩ ማገዙ ወይም ደግሞ ላሽ ማለቱ የኔ አቋም ገባሽ አይደል? ያራዳልች የሆነ ሰው በቃ እንጀራው በሆነ መልኩ ይጋገር ነው የኔ ደግሞ ትል ማልደራደርበት አቋምና እየጋገርኩኝ የሚሸጥረኝ ሰው ስለማይመቸኝ የሆነ ሰው ፋውልን በለው ምናምን እየኖረ ከሆነ አልገባም በፍጹም መለው ላይ አልገባም። ተረዲኻ ትተው ነው ካንቀሳቀስኩት ማንቀሳቀሱ እንደዚህ ምናምን ካማከረኝ እሱንም ሰው ነው ብሎ አክብሮ የኔን ሀሳብ ምናምን ቫልዩ አድርጎ ከመጣ ለነገሩ ይችላል። አዳል ግን ካሜራ ላይ መዘው ላይቭም ላይ ልትገናኝ ትችላለሽ። የለም ከደበራ ለመቀበል ነው እንጂ የሆነ የማስመሰሉም ክህሎት ያን ያህል ስለሌለኝ ኔጌቲቭ መሆን አልፈልግም። ከዛ አንጻር ነው እንጂ ያልኩሽ ያራዳልች የስሜቱን ምን የምጋራዋለሁ ሆነስትሊ ስፒኪንግ ስሜቱን ነገ ደግሞ እውነት የሚባለው ነገር አለ። እውነት የሚባለው ትክክለኛ እውነት የሚባል አለ። ተረዲኻ ትክክለኛ እውነት ማለት ምናልባት በዚህ ጊዜ ዝም ማለት ሊሆን እንደሚችል ታውቃለህ። በምንም ጉዳይ እንዴት በምንም ጉዳይ እየተካሄደ ባለ ነገር አሁን 6 ምልሽ ነገር አለ ስለ ሰው ሲወራ መቼ ያ ነገር ወርዝ እንደሚያደርግ አታውቅም። ፕሮሰስ ላይ ነው ሁሉም ነገር። እነዚህ ሰዎች እነዚህ ልጆች የደበሩንም የታዘብናቸውም የተመቹንም ሰዎች ፕሮሰስ ላይ ናቸው። ምናልባት ስታተሳቸው ላይ ሻፉን ብለን እኛ እንደነሱ ምናምን ብለህም ልታስብ ትችላለህ። እና ወይን ኢንድስ ነገሮች ኢንድ ሲያልቁ ራሳቸው ውጤቱን ስለሚያመጡት ማለት ነው። ውጤት አይደበቅማ። ኳስም ሲያልቅ ወይ በቫር ይታያል ምናምና እስከዛ አንተ ዱቅ ብለህ የራስህን መላ ላይ ማተኮር ምርጥ ነው። ካለቀ በኋላ ማለት የሆነ ሰው አርማለሁ ብለህ አንተ ከታረምኩ በኋላ ደግሞ ማን ነው ምናልባት ያ ሰው በልጦ ሼም ሊይዝ ይችላል። ተረዳሽኝ አይደል? አባባል ልክ ሆኖ እሱ ወይም እሱን ደግሞ ከጀጅመንት ጋር ስለሚያዝ እኮ የሆነ በሱ ቦታ ሆነ ደግሞ አብሮ ያለፈበትን ጋሪጣ አታውቅም፣ የተጫነበትን ነገር አታውቅም። ተረዳሽኝ? ስለዚህ ፌር አይሆንም። መጋሌ ይሄንን ወክልና ምንም ይወክል ይመቸው። እኔ ገና ከአይደንት ከራሴ ጋር ራሱ የአዲስ አበባ ልጅ ምን ማለት ነው? አዲስ አበባ ልጅ እንዲህ ነው የሆንኩት። አዲስ አበባ ልጅ በመሆኔ ያጣሁት ምንድን ነው? ያገኘሁት ምንድን ነው? ፖለቲካል ሲስተሙ ከአዲስ አበባ ልጅ ጋር አሁን ኦፕሬት የሚያደርግበት መንገድ ልክ አይደለም።
ገባ? ፌር አይደለም። ፖለቲክስ ግን ፌር መሆን አይጠበቅበትም። ሚኒንግፉል መሆን ያለበት በተለይ ለሚያራምደው ሰው። በዚህ ደረጃ ሙሉ ስትራክቸሩን ስታየው ብዙ ክፍተቶችንም ታያለህ፣ ተስፋም ታደርጋለህ እንደ ሰው። ለማረም ግን ሙሉን ፕሮሰስ ስለማታውቀው እጅህን መሰብሰብ የብልህ አማራጭ ነው ብዬ ስለማስብ፣ ስለዚህ ህዝቡም ያሳዝናል፣ አስተዳደሩም የራሱ የሆኑ ግልጽ የሆኑ ችግሮች አሉበት። ያንን እንዲህ ነው ይሄ በዚህ ግባ ያ በዚህ ግባ የሚል ሪኮሜንዴሽን ለማግኘት በቂ ጥናት ያስፈልጋል። ፕሮሰሱን በነፃ አእምሮና በነፃ መንፈስ ካልቃኘኸው ይህ የተጎዶቹ ሰዎችን ሞር ልትጎዳ ትችላለህ። ሞር ደግሞ አሪፍ ናቸው ብላ ያሰብካቸው ሰዎች ፋውለኛ ቢሆኑስ በኋላ የሆነ ሰው አስበልተ ሶሪ ለማባባል ማይመች ነገር ይሆናል ማለት ነው። ተረዳሽ? ሚዲያ ስለሆነ ይህ ካሜራ ቢጠፋ የምናወራውን እናወራ እንችላለን። ግን እዚህ ጋር ደግሞ ሴንሲቲቭ የሆኑ ሰዎች አሉ በሆነ ጉዳይ ከኛ ያነሰ ማጆሪቲ፣ ከኛ የተሻለ ደግሞ ኤክስፖዠር ያላቸው ሰዎች ኖሩ ይችላሉ። ከላይም ከታችም ማንን ኢንፍሉዌንስ አድርገህ ማን ላይ ጣጣ እንደምታመጣ አታውቅም። የኔ ሜንታሊቲ ይሄ ነው። ስላዳመጣችሁ የአራዳ ልጆች ለሁላችንም ደግ ቀን አላህ ያምጣል። ዋናው ነገር የሚያስታርቀን ነገር እሱ። ዛሬም እንደተለመደው አሪፍ እንግዳ ነው ይዘንላቸው የመጣ ነው። ቴሌብርና ንግድ ባንክ አካውንት ከታች አስቀምጠናል። ከ10 ብር ጀምሮ አቅማችሁ የቻለውን የላካችሁ ሳትልኩ ማየት በጣም ነውር ነው። ምክንያቱም ቀጣይ የተሻለ ገስት እንድናመጣላችሁ እናንተ ከ10 ብር ጀምሮ አቅማችሁ የቻለውን ላክ አድርጉበት። ሳትልኩ ማየት በጣም ነውር ነው። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። እና ሞተር ስራ እንዴት ነው? ቾምብላ ያራዳ ልጅ ስራ እንዴት ነው? ሞተር ስራ አሁን ላይ ከእጅ ወደ አፍ ሆኗል። ሁሉም ነገር አንዱ ተቀዛቅዟል። እንደ በፊቱ አይደለም ስራው። አሁን ሰው መጫን ምናምን አይቻልም። ፋይል ብቻ አይቻልም። በቃ ዶክሜንት እና ፋይል ነው። በነገራችን ላይ አሁን እኮ ከተማው ላይ ሞተር እኮ የለም እኮ እስከዚህም እኮ ሬሮ ነው። በፊት ላይ አሁን ማለት ከረጅም ዓመት በፊት መንገድ ትራንስፖርት በር ላይ፣ ቀበሌ በር ላይ፣ ወረዳ በር ላይ የሆነ ውልና ማስረጃ ላይ እያንዳንዱ ተርሚናሎች ውስጥ ምናምን በየቦታው ሞተር አታጣም ነበረ። እንደፈለክ ነበረ። መንገድ ላይ እንደራይድም ጀስት አቁሞ ብዙ ነበር አክሰስ። አሁን ላይ ግን ሁሉም ሞተረኛ ጥጉን ይዞ ነው ስራውን የሚጠብቀው። የሆነ ቦታ ላይ በቃ ተጨንቆ ያለበት ሲቹዌሽን ነው። ያልተጠቆረ ስፓት ላይ ሀላል ስናደርገው ወይ ህዝቡ ወይ መንግስት መዋቅር ያላጠቆረበት ቦታ ማለት አንዳንዴ ያለ ፋውልም ትጠቆራላ። ሀላል እኮ ማድረግ ስላለብን አንዳንዴ አሁን ራሱ በእኛ ስራ በቲክቶክ የሆኑ ሰዎች ፈርስት ኢምፕሬሽን የያዙት ሰዎች ስራውን በሆነ መልኩ አስጠቁሮታል። ስለዚህ ሌላ አይነት ብራንዲንግ ይዞ የመጣ ሰው ይቸገራል። ከኮሌክቲቭ ብራንዲንጉ ብሬክ አድርጎ ለመውጣት በማስ ኢንቨስትመንት ዛጋ ስለተደረገ እንደዚህ ናቸው ተብሎ ፐርሲቭ ስለተደረገ ቲክታሽን ስትንቀሳቀሽ የሆነ ግንጥል ጌጥ ነው የምትሆኝ ወይም ፋራ ነው የምትሆነው። ያው ጀማው የሚያወራውን ቋንቋ ካላወራ እኮ ፋራ ነው። ዛጋ ያለ ወርድና ደግሞ እንግዲህ ወይ አንብበን እንደርስበታለን ወይ በኢንስታግራም እንገናኝ ብለህ መፋታት ነው እንጂ እዚህ ብቻ እኮ ነው። አንተ በሞተረኛ ላይፍ ዙሪያ ላይ ያልተነገረለት ያልተወራለት በቃ ኢትዮጵያ ሌላ ሀገር ላይ ብታዩን ስለ ሞተር ሲቹዌሽን እስቲ አሁን ኢንተርናሽናል ኤክስፒሪየንስ ስለምትፖስትም ጀለስካ እስቲ አንቀሳቅሽ። አሁን በጠቅላላ አሁን ዓለም ላይ ብትሄድ አውሮፓ ላይ በሞተር ዙሪያ እኛ ሀገር አሁን ለእንጀራ ስለምንጠቀሙ ነው አብዛኛውን ነገር ሞተርን ስራ በብዛት አሁን አፍሪካ ላይ እና እኛ ሀገርም ያለው ነገር ሞተርን ከእንጀራ ጋር ስለምናገናኝ ስራ ነው። ሌላ ቦታ ግን በጣም ብራንድ የሆነ በጣም ኳሊቲ የሆነ ነገር በቃ የሞተረኛው ላይፍ ነው። በቃ ካያቸው ውጭ ስታይሎች በጣም ብዙ አሉ ኢንጆይ የሚያደርጉ የራሳቸውን ስታይል ላይፍ የሚያሳዩ በሞተር ዙሪያ መዝናኛ የሚያደርጉት እንደ ደርቲ ባይኮች የተለያዩ ቱሪዝምም ነው። እንደዚህ ነገሮች ወደ እኛ ጋር ስንመጣ እንትን አልከው እንጂ እንጃ ብቻ ከተማ ላይ የሆነ በቃ አንዳንዴ የወንድ ልጅ መገለጫ ብለህ ሌላውን እየጣጣልኩ ሳይሆን የወንድ ልጅ መገለጫ ሪያሊቲ ብለህ የምታስበው ነገር ወይም ደግሞ አሁን እኛ ጋር የሚታዩ ምንድን ነው ከሰኞ እስከ ቅዳሜ የሆነ ወርከህ እሑድ ቀን ላይ ፏ ብለህ ምናምን ሌግዠሪ የሆነ መኪና ይዘህ ምናምን ነው አይደል? እኛ ጋር ሌላ ጋር እንደዚህ አይደለም። በቃ ውድ የሆነ ጽድት ያለች ሞተር ትይዛለህ፣ ኩል የሆነ አለባበስ ትለብሳለህ፣ ኢንጆይ ነው የምታደርገው በቃ በሞተር ቱርም ማድረግ ከተማ ላይ ምን የትም ቦታ ላይ። እኛ ጋር ይሄ ነገር አልተለመደም። ምርጥ መደበሪያ የወንድ ልጅ ስፖርት ብሎ ምርጥ መደበሪያ እኛ ጋርም ጀምረዋል። ደርቲ ባይክ ምናምን ብለው ዳጊ ምናምን የሚባሉ ያው እያሳተፉን አይደለም እንጂ ጀምረውታል እነሱ አሳትፉ። በዚህ አጋጣሚ ማመት ሲያለሽ እንደ ሞተር ኧረ መግዛቱ መንዳታችን ሳይክል ይበልጣል ከሞተር ሲሉኝ እንዴት ተዘናገው።
እና በፊት ደግሞ በቃ የሆነ 2 ዓመት ምናምን ጨምር የለም ላዳ ላይ ሞተር ቶሎ ስለሚያደርሰኝ ከዛ መፈናጠጥ ሲያቆም ግራ ገባኝ። ፍጥነቴን እንዴት ማኔጅ እንደማደርገው ወላሂ የሆነ ህግ ከስር ሲወጣ ኦፕሬት እንዴት ግራ ነው የሚገባ እኮ ከአንድ አሁን ራይድ የመጣ ጊዜ 1-4 ወር አላሰብኩም። ራይድ ነው በላዳ ነው ሄዱ ራስ እንትን ይላል እኮ እንደ ግለሰብ። አሁን ኢንዶሚኒ የመጣ ጊዜ መኮሮኒ ሊተው ነው ምናምን ብሎ ብዙ ወንደላጤ ተጨንቋል። ቀድ ነው ይመስል የምር እኮ ኢንዶሚኒ ከዛ ኢንዶሚኒ የሆነ ሌላ ጭዌ ደግሞ እንደገና ኢንዶሚኒ ምናምን በቃ ምናምን ተብሏል። ከዛ ደግሞ የሆነ ሰዓት እንደዚህ የታሸገ ነገር መጥፎ ነው ምናምን ተብሎ 2 ዓመት ደቅ ብንልበት ስፓት ላይ አጀንዳ ሆኖ በታሸገ ነገር የሆነ ካንሰር ያመጣል ምናምን። ቲክቶክ ራሱ መጀመሪያ የሴቶች ካንሰር አለ ሳይንቲስት ያልደረሱበት በተለይ እዚህ ሀገር ዝኖር ይዞ ማለት ነው ዶክተር ሙን ትፈልጋለህ። 7 ካንሰር እኮ ነው ያዘ። ቲክቶክ የጉራጌ ጫት እንደዚህ መያዝ የብብት ካንሰር ያመጣል ምናምን ካሉኝ በኋላ ሁለተኛ ነው የሬዲዮ ዶክተር አሊዞም ሬዲዮን አልከፍተውም። ለምን እና ማን ይዝላል? አጫውሽን። እሺ ምን ቀጥለ? ኧረ ጅሊ ባይዚ በባዶ እግሩ ውስጥ ያስከልማቸው ምንድን ነው የታንክ ብሎ ነው ይመስል ባዕድ ነገር ነው ጣት ባዕድ ነገር ነው ይመስል ዓለም አቀፍ የቦቆጂ አትሌቶች ፌዴሬሽን ነው የሚመስለው። ያናክል ይደብራል። እንዴት ነው? ኧረ ምርጥ ነው ወላሂ። መቆሚያሽ አንደኛ አሻራ አለ ከቻ አይደለሁም ብሎ ፎገረን አመን እኛም። እሺ ስለ ቲክቶክስ ንገሪኝ። ቲክቶክ እና ሞተር ምናምን እንዴት አገናኘሽው? እንዴት ኮንቴንት አሁን አንቺ ሞተረኛ ነሽ ወይስ ኮንቴንት ክሬተር ነው የምትባየው? ዋና ስራሽ ምንድን ነው? ሞተረኛ ነኝ። ስራዬ ማለት እንደ ሌሎቹ የሌለውበትን ነገር ሚዲያ ላይ አላመጣም። በሚዲያ ለሶሻል ሚዲያ ብዬ የምጠቀመው ነገር አይደለም። የኖርኩበት ነው። ሞተር ስራ ቢያንስ ከ16 ዓመት በላይ የሰራሁት ስራ ነው። 16 ስንት ዓመት ነው? እኔ አሁን ወደ እንጃ 30 ልገባ እችላለሁ። ኧረ ጅሊ የምጠይቀው ጥያቄ ግን እያየ ነው አይደለም። 30 ልገባ አወዛገብ እንደዚያ ጥያቄ ኤምባሲ እኮ የሚጠየቀው ደግሞ 16 ዓመት ከሰራች አሁን በ14 ዓመቷ ነበረች ወንቤ ሞተር ላይ ተፈናጠጠች። የለውም በቃ አይ ልጅ ትምህርት የለውም። ደውሎ ከቤተሰቦች ጋር ይነግራል። እድሜ ለኮልፌ እዛ 18 አሁን ኖክ ማደያ ተብሎ የሚጠራው ቦታ በፊት ጨረታ ነበር የሚባለው። ከዛ ቦታ ያለውን በፊት ላይ ሜዳ ነበረች፣ አፈር የሆነ ሜዳ። እዛ ሳይክልና ሞተር ነበረ የሚነዳበት ቦታ ነበረ። ግማሹ እንደዚህ ሜዳ እና መላጣ ሜዳም በታች ነበረ። ቀበሌው አጠገብ በቃ ኮልፌ ላይ እዛ እነዚህ ስፖርት ካልቸር ቦክሰኛውን አንሰጫ የድሮ ኮልፌ ልጅ ጨዌ ነው። አራዳ ልጆች ወይ ቦክሰኛ ነው ወይ ስደተኛ ነው። የድሮ ወይ ሞተረኛ ኳስ የማይችል የለም። አሁን በዛ ቅያስ እስከ 0-1 መሳለሚያ ፎይታን ምናምን አሁን ኖኪያ ጨፌ ማለት የት መሰለህ? እስላም መቃብር ወርታቸው ኢንዱስትሪ መንደር ቆርቆሮ በቆርቆሮ ቤቶች እስላም መቃብር ፊት ለፊት ኢንዱስትሪ መንደር የሚባል ፊሊጶስ መውረጃ በአፉ በኔ እኮ ጀሙነኛ አሁን ኢንዱስትሪ መንደር ማለት በፊት ላይ በጣም ጨፌ ነበር ተብሎ የሚባለው። ዳንግድ መሬት ነው፣ የሀገር ወንዝ ነው ያለው። እዛ ላይ ነበር ቦክሰኛውም፣ የኮልፌ ቦክሰኛ፣ የኮልፌ ስፖርተኛ፣ የኮልፌ እንትን። ከዛ ጨፌ ወጣ ነፍ አለ መረብ ኳስ ሁላ ልጅ ጮኝ የድሮ ሰፈር ኮልፌ ነው። የሃይ ስኩል መረብ ኳስ ላይ ተክሎ ምናምን ትምህርት ቤቱ ደስ ሲል በቃ ወኔ ያለው ጀማ ጫለታ ያለ ሲጮት ሰላም በር የውንጌታ አለ ከመልሽ ጀምሮ አቢም አይልም አንዳ ልጅ ነች አልዋሸች ዋሸ ምን ያገባኝ ምንም ዋሻለሁ ይቅርታ ጠይቃለሁ። በነገራችን ላይ ሰሞኑን የጌቱ ጉርሻ እንትና ነበረች የቀብር ስነ ጌቱን ጉርሻ ታውቀዋለህ እንዴ? ጌቱ ስፖርተኛ ማለት ብዙ ጀነሬሽን ያፈራ አሸዋ ሜዳ ሸንቃላ አሸዋ ሜዳ አይደለም። ጌቱ ጉርሻ ማለት ኮልፌ ነው። ሰሞኑ ለሱ ለሱ የቀብር ስነ ስርዓት ብሎ የቦክስ እንትን ተዘጋጅቶ ነበር እኮ ከሁለት ቀን በፊት። የቦክስ አሰልጣኝ ነው የእግር ኳስ አሰልጣኝ? የቦክስ አሰልጣኝ ነው። ቦክስ ላይ በቦክስ ሳይሆን ብረት ላይ ነበረች ማለት ጌቱ እኮ ኮልፌ ላይ የማያውቀው የለም። የሆነ ለቃላቱ አጠቃቀም አካል ጉዳተኛ ነው። አንድ ኩራ ሸንቀላ ነው። ህፃን ሆነን እሱን እያየን ያደግነው ሰው ነው። ኮልፌ ላይ በጣም የሚፈራ ጌቱ
አጋ የሚባል ደግሞ አለ አገኘው። በቃ ኮልፌ ላይ በጣም በቦክስ የሚታወቁና በስፖርቱ ዙሪያ ላይ በጣም ተጽዕኖ ፈጣሪ የነበሩ ጌቱ ጉርሻ ነፍሱን ይማረው ቅርብ ጊዜ ነው ታሞ ነበር እንትን ያለው ያ ህይወቱ ያለፈችው እና እሱን እያየን ነበር ያደግነው። አንዱ አካል ጉዳተኛ ነው። በጣም ብዙ ስራዎችን ይሰራ ፓሽን ነበረው። አይ የድሮ ኮቾች ሆነስትሊ ስፒኪንግ ማለት በፊት እኮ እኔ አሁን ብዙም የእግር ኳስ ነበር እኮ እንደውም ለሱ የቦክስ ዝግጅት ተብሎ እኮ እኔ የመስፍን ብሩ ነው ጌቱ ጉርሻ አፉ በሉኝ እንዴት እንዳላወቀ መስፍን ብሩ ቦክሰኛ ፖሊስም ነው። እሷ ፖሊስ እሷም እንትን ኮልፌ ነች አይደል? ጎበዝ ቦክስ ትችላለች እሷ። ወላሂ አብዛኛው ከኮልፌ ነው። የዛን የነበራሉ ጌቱ የሚባል ደግሞ አለ አሁንም ድረስ አለ። አጋ ተብለን የምንጠራት ጌቱ ማለት የኮልፌ በጣም በቃ በቦክስ ደረጃ እኔ ህፃን ሆኜ አስታውሳለሁ። እኔ ይሄ ነገር እውነቱ ይሁን ሳክስ አላውቅም፣ ብቻ ፍርድ ቤት ላይ ተጠርቶ በግራ እጅ ከሪንግ ውጪ ሰው ላይ እንዳሰነዘር ተብሎ በግራ እጅ የዱርዬ ጨዋታ አጥንቱ ድርብ ነው ምናምን አስታውሰኝ። የጨፌ የመቃብር የሐውልት ድንጋይ አለ አይደለ? እሱ ላይ ነው ትሬኒንግ የሚደረገው። ስታይል እንጂ ሊያታስጠቁረኝ በአላህ አሁን ከትልቅ ሰው ጋር እኔ ኖርማሉን ዱርዬ ራሱ አልቻልኩት። ማታ ቀሳስረኝ ስነ ስርዓት ያዝ። ይሄ እኮ ዝም ብሎ ጭዌ ነው የሚመስለው ታውቃለህ። የጀሞ ፒያሳ ለቡ አይደለ? ከዛ ንቅንቅ ብሎ አያውቅም። ሊያስጠቁረን ነው። የከተማ ጨዋታ ከጀሞ እየተቀረጸ ነው ያራዳል። እረፍ ተው ማሚ በቃ ነካ እያደረክ አትይረግ ወይ መጨረሻ ላይ እንወረዋለን። እኔ አቅጣጫውን እኮ ነው ስለማውቀው ነው። አንተ አልገባህም። ወላሂ ሁለተኛ ስቀርብ ሲገባ ሙሉ አልገባህም። ወላሂ ቾምቤና ማሚ የሚገርም ጥምረት ነው። ስም ብዛት አለ ተሳቀቅኩኝ እኮ ጅል ያለ ሻሹን ወላሂ እኔ ልሰረው ወላሂ ላግዝህ። የሆነ ሻሹ የሆነ አየር ይዞባ ራስታ ወላሂ ይሄን ሻሽ አውቀዋለሁ። ኮልፌ በፊት ቫንዳም በነገሰበት ሰዓት የተሸጠ ቪዲዮ ቤት ሸቅለንማ ምርጥ ሻሽ እንገዛለን። ጅሊ ወላሂ እኔ ቃል እገባልሽ በደምብ ከተሰራ ያራዳጅ በቪአይፒ ካል ልሙትና በደምብ ከተሰራ ምርጥ ሻሽ ገመናችንማ አደባባይ ነው። አረ ይጣቱ ምን አባቱ የሚታይ አይደል? ላባደር እኮ ማለት እኮ ነው። ላባደር ትክክል። የኔ አሁን ምላስ ራሱ በላይቭ መኖር ከጀመርኩ በኋላ ትራይ ሴፕስ አውጥቷል። ካላሟሟቁት አይነቃም። እንደዚህ ላይቭ ትገቢያለሽ እንዴ? ቾምበላ እኔ ገብቼ አላውቅም። ለምን ላይቭ ይፈራል? ከስራው ጋር አይደል? ስራው ብዙ ቪዲዮ ራሱ የምሰራው ካዩ አብዛኛው ቪዲዮዎች ስራ ላይ እዛው ግቢ ውስጥ የቀረስኳቸው ቪዲዮዎች ምናምን ናቸው። ዲዩት ምናምን ከማንም ጋር ኮላባሪ ግን ቫይራል ይወጣል ቪዲዮዎች የሉም። አረ ከኔ ጋር ሁለት ኮላብ ሰርተሃል በአላህ። እኔ ነኝ አፈመስኩት እኮ ያራዳ ልጆች። አንተ አትናገርም እኩልና አሁን እኮ አታደፍከኝ እኮ ጊዜ ስተኛ ማሚ። አረ ወላሂ ተናገር። የሁሉም ነገር ጊዜ አለ። ይደብር። የመጀመሪያ ሁለት አይበላም። ምን ነበር ከመጀመሪያው ጀምሮ ነገራቸው ደግሞ በዚህ ያን ቪዲዮ ላውራ። አዎ ወላሂ ለመሰለ የቱ ነው ሞት ያውና ብዬ አሳየው። ታፓቻ አሪት ያር ነበር 180 ፌስ አልነበራትን። የቱ ያ ዊልቸሩ አለኝ አንዴ በዚህ ይሄን የገማ ሞተር ይዘልፈምስ ነው እና ብዬ ወሰድኩት። ከዛ እንዴት እንዳመሰግነኝ መሰንዘር ነበረበት እኮ እኔ ችግር አይደለም ወላሂ። ከዛ ግን እርድናዋ ስራ ሰጠችኝ ምናምን ኤዲት አድርጋልኛለች የሆነ ሰዓት ብቻ በቃ የሆነ ሰዓት በቃ እኔ እንግሊዝ ምናምን ተሰድቼ የለም በባህር አንድ ያገኘሁት ያራዳጅ ነው የሚመስለኝ ቹምቢ እና ያ ስሜት እኔ በህዝብ ፊት ላጋራው ደስ ይለኛል። እኔ ያንን ነገር አታስታውስ አንዴ ላኩን ካንተ እኔ ባባ ነኝ። እሺ ሁኝ አያ ሁኝ አንተ ማለት እኔ አቀሳሳሪው ነኝ ባቡጂ ነኝ። አያ በሞተር እየሄድን እሺ ንገሪኝ። የሆነ ቲክቶክ ላይ ታየዋለች ከመርካቶ ጨርቆስ ምናምን ብላ ስትሄድ ነው የምታሳየው። ዝም ብለህ ካሜራው ከመነሻዋ ወደ መድረሻዋ ምናምን ስትስ ምናምን አሪፍ ኮንቴንት ነው። ለክፍለ ሀገር ሰዎች ጥቆማ ነው ወይስ ኮንቴንቷ ነው? በቃ ስንት ደቂቃ ይፈጃል? ከመነሻ እስከ መድረሻ ስንት ደቂቃ ይፈጃል አይደለም፣ ጀስት መንገዶቹን ድባቦቹ እንድታየው ነው እንጂ ቀስ ብላ ነው የምንሄደው። የምትቋረጠው ነገር የለም። እንደውም ሁለት ልጆች ናቸው ምናምን ናቸው። እኔ አንድ ማብራት ምናምን የምጥስ ምናምን አያታለሁ። ማብራት ምናምን አያስቆማትም ምናምን የፈጠነ በ15 ደቂቃ ምናምን ትደርሳለች። ይሄ ኦሮሚያ ገብቻለሁ ልጎበኝ ነው ምናምን ያለው ልጅ ፓርሰር የሚይዘው ነው። ኦኬ አንድ ልጅ አለች ባፓች ነው ብቻ ካሜራው ወደፊት ለፊት ነው። ተጋጅቶ ወደቀው ምናምን አይተዋል።
መርካቶ ነው የት እየገባ እንደዛው ካለ ላይቭ ላይ እየቀረጸ እየሄደ ከዚህ ወደዚህ ብሎ እየሄደ ህፃን ልጅ ገብቶበት የጮኸ ጩኸት በቃ በስመ አብ ፖስተው ጀግና ነው። በቃ ዶክተር ነው ራሱ ወርቆ መስዋዕት ሆነ መፈመስ እንደዚህ ባይኳን እየነዳ ኤሌክትሪኳን ፈርጦ የገላና ሞተር የገሌ ሞተር ሳር ቤት የሆነ ቦታ ድቅ ብለን ከዛ ስማው ላይ ቻርጅ ምናምን ተደረገ ምናምን ያው እዛ ስደርስ ለካ ቻርጁ ጥሷል። እንደ ስልክ እንደ ጀዋል ነው እና ማረጊያ ስፓት የለውም። ጠረንገሉ ባትሪ ፋራ የሚያክል እሱን የሆነ ቦታ ካልቀረቀርከው ዋ ይበላል ባትሪ። ወንጌላዊት ጋር ዳገት እየወጣቸው ቼልሲ ክረምት ነው የምልህ እኔ ሊመስለኝ ነው የምልህ። ገሌም ሲያንቀለቅለው 2-3 ቪዲዮ ከኔ ጋር ተቀርጿል ተለጥፎ። ያንን ጉድ በቃ ካሜራ እያየን ነው የምልሽ። የሆነ ቦታ የት ነው? አይ ካሜራ ቢኖርማ አሁን ጀስት የእውነት ለመናገር እኔ በዚሁ አጋጣሚ እንደው ዶክተር ነው ቻሌንጅ ሰጥቶኝ የሆነ ካሜራ ቢሸልምኝ ይመቸኛል። ካሜራ ሞተር ላይ ቢገጥም በጣም ብዙ አይነት የሚታዩ ቪዲዮዎች አሉ። እየነዳ ምን ለምሳሌ እና ካሜራውን እንጂ የሚያስፈልግሽ ሞተር ካሜራማን ብለህ እቺ መቆራረጫ አጋና መስኮት ከፍቶ አክታው ነው ትፍ የሆነ ሄልሜት ላይ ተለጥፎ ሉሉ ያደርግብሃል። አንዳንዱ የሆነ ሰዓት ሳያንጠራራቸው ኧረ ወላሂ ላይፍ ይሻላል። ወላሂ ይብራብኝ ስራው ላይፍ በቃ 2 አበባ አበሰ አራቹ እንደዚህ ደብሯል። ይብራብኝ እንዴ ታዲያ ምን አልጋ ማለት አንተ ነው እውነቱን ይናገር እንጂ ያበደ ስራ ነው። ይብራብኝ በቃ መድረኩን ሳገኝማ ማንም ያትፍገኝ እንዴ ይብስባቸዋል። የሚያሻሽሉት ነገር የለም። አንተ አበሻ አታቆም። በዚህ መስኮት ነው በዛ መስኮት ብሎ ጭራሽ በሁለቱም በኩል ነው የሚያስችለው። አንድ አማን የሚል ልጅ ነበር እኮ ስለ ሞተር የሚሰራ ካወቅሻት፣ ቀይ ልጅ ስለ ሞተረኛ ማውራት ጠፋች እኮ የሆነ ሰዓት አውቃታለሁ። ረዘም ያለች አንድ ፖድካስት ላይ የቀረበች ፍሪክም ነበር። ቆየ ነው ሰፈሯ። የሆነ ቪዲዮ በቃ ምርር ብሎት የሆነ የት ነው ወደ ቆየ እየሄደ ነው መሀል አስፋልት ላይ ቆሞ ሄልሜንቱን አውልቆ አያችሁታል። ሄልሜንቱ ላክታ ተለጥፎበት ማለት ነው። በቃ ሸፍኖበት መሰለኝ ተበሳጭቶ በቃ በጣም ነው የሚያስጠላው። በጣም ይዘግናል ይዘጋል። እኛ ምን እንበል እንዴ? ሳቢ ስላላመለክ አንዳንድ ሞተር አንስታ ቲያይ ጅቡቲ ነበር የሚጠራው። የስልክ ስክሪን ይዘህ ትመጣለህ። በባቡር ተያዝኳል ደሞ አለ። ኧረ በስመ አብ አንተ የሚያስጠላሽ በር ደግሞ የሚከፈትብህ አለ እየነዳ ሀገር አስልብልው። የምር እኔ እንደ ሞተረኛ ግን ፈጣሪ የሚጠብቀው የለም። ክራውድ ላይ አንዳንዴ ትወሰውሳለህ። ነዳ ይላል ይሄ ጥምዝምዝ ግን ከስንት አንድ ነው በር መከፈት የሚያጋጥመው። ግን በዛው ልክ ደግሞ አደጋ በጣም አለው። ሞተር ሹፌሩ ራሱ መብራት ያዘኝ ብሎ አንተ በር ከፍቶ ጎማ ነፋስ ላይ እንዲህ ብርግድ አድርጎ ስፖክ አታይ ከመሀል ምን መጣ የለም የለም። በር በጣም መጥፎ ነገር ነው። አንዳንዴ ሹፌሮች ምን ሰብር አድርጎ በስመ አብ ጠባብ መንገድ ነች፣ በዚህ ጋር ምንም አያልፍም። ከተማ ላይ ሞተር የለ ነው ይመስላቸው፣ ወይ ሞተር ወይ ሳይክል። በቃ ሳይክልም ያው እንደዛው ነው። ባለ ሳይክልም ባለ ሞተርም አለ። መንገድ ለምን ተከለከለ? ወደ ቦሌ ምናምን አይገቡም ማለት ያ ቪአይፒ መንገድ ናቸው በሚል ናቸው። ብዙ እንቅስቃሴ ያለ ነው። በቃ ቅድም እንዳልኩ ነው ይሄ የወንጀል ሲቹዌሽኑን ሁለቱ የሆነ ሰዎች ባመጡት ጣጣ ከተማ ዲፕሎማሲ አንጻር ከዛ አንጻር ያላቸው አማራጭ እንደዚህ ማድረግ ነበር እንትን ነው እንጂ ተጎድተንበታል። ብዙ ስራ ያመልጣል፣ በዛ ብዙ ስራ ያልፋል። ግን አንዳንዴ ደግሞ በላው ደግሞ ይሄ በቃ ቀበጡ ጀማ ወደ ቦሌ ሲምሲ ነው ያለው ሰዋል ወደ ሰሚት ምናምን አይቻልም። አይቻልም። አረ ኖርማል ሰሚት ምን ይችላል? ሰሚት ድረስ እንጂ ማን ይመልሳል? ሰሚትና ቦሌ ማን ነው የእናንተ ሰፈር? ቤተል ይታማል። ምን እሺ ነው? እኔ ግራ ገብቶኛል። ግን ሰሞኑ ሲሰማ ቤተል እኔ እየኖርኩበት የማውቀው በርግጥ ይኸውልህ ጥቃቅን ፋውሎች አሉት። ግን በዚህ ምን አይነት ነው ጥቃቅን ፋውል ማለት? አሁን ሰሞኑ እንደዚህ የቤተል በብዛት ግን የሚወራው የቤተል ቺኮች እየተባለ ነው እንጂ ስለ ሰፈሩ ምናምን አይደለም። የቤተል ቺኮች ምንም አያውቁም አትበሉ፣ የሆነ ያውቃሉ ምናምን ምን ያውቃሉ ማለት ቤተል ላይ ኢንስታግራም አላቸው። በቃ ምን ይደውላል በብዛት ለስራ ነው ቢዝነስ ብለን ማለት ያለበት እዚህ ጋር አብዛኛው የቤተል ቺኮች ላይቭ ላይ ታያቸዋለህ። ኮስሞቶ ያስተዋውቁ የሆነ መጅሊስ ምናምን ስራ ላይ ያሉ ነው። በብዛት ደግሞ ሞል የበዛበት ቦታ ነው ቤተል፣ የገበያ እንቅስቃሴ ያለበት ቦታ ነው። አሁን ነው እንደዚህ ደመቀች የሆነችው እንጂ ቤተል ከዚህ እንደዚህ አልነበረም እኮ። ከቤተል ከመስጊዱ ጀምሮ ወደ አየር ጤና መንገድ ምናምን አይታወቅም ነበር። ቤተል ጭቃ እያለ እኮ ላዳ አይገባም። እርሻ ቦታ አልነበር ነበረ። ጅቡላ ነበር ነው እንዲያደግሽው ማሚ? ኧረ አይደለም። የት ነበራችሁ? እኔ ጫማ ውስጥ ነው ያደኩት። እንደዚህ አይ ወላሂ ምርን የት ነበራችሁ? ኧረ በአላህ ተወኝ እንዴ!
አስፈታም እንዴት ነው ቤት ሽጠን ይወጣ ነው ትገግማለህ እንዴት ነው ቁጣኝ እንዴ ተፍቲሽ ያደርገኛል። በቃ አሁን እዛ አካባቢ ያው ሎኬሽን ፕራይቬት ነው ማድረግ ያለበት እዛ ነው እንጂ የቤት እና ያው የሞተር ስራንም በደንብ ያላመርንበትም ቤተል አካባቢ ነበር። የድሮ በክተራ የሚባል ቦታ ላይ የሞተር ስራ ይሰራ ነበረ። በጣም አየር ጤና ምናምን በቃ የእውነት ለመናገር ማለት ነው ከኪዳነ ምሕረት ወደ ዓለም ባንክና ወደ ቤተል መገንጠያ ያለ ኪዳነ ምሕረት አደባባይ ወደ ቤተል ሜጆ መንገድ አይታወቅም ነበረ። አስፋልቱ እንዳለ ሆኖ መኪና አያልፍም ነበር። በጣም የሚያስፈራ ቦታ ነበር። ዋር የሆነ ቦታ ነበረ። አሁን አዲስ የተከፈተበት መስጊድ አዲስ መስጊድ ፊት ለፊቱ ቸርች ያለው ምናምን ነገር እዛ ጋር ሰው ጭራሽ ቀን ላይ ከ10 ሰዓት በኋላ በዛ ጋር ሰው ምናምን የማይታሰብ ነበረ። ምክንያቱም ጭር ያለ ነው። ዳርና ዳር ጫካ ነው። ምንም ነገር የለም። ለምንም ነገር ምቹ ነበረ ቦታው በጣም። አሁን ነው በቃ ጠዋት 4 ሰዓት ላይ አማርኛ ፊልም ነው ይሰሩበት ነበር እና ማንዴላ መጣ ቦታው ላይ ምቹ ነበር ለጫካው። ገጠር ነው አይመስልም ጫካው አሁን እንደዚህ ስለመነመነ ነው። ሚዳቆ ነበር እኮ ዋና ነበረ ሜዳ የሚገራርም ጫካ። አሁን መስጊዱ ያለበት ጀርባ መስፋት ታሪክ ነበር። ያው ከጊዜ በኋላ እየደመቀች አንተ ነቡሪሶ በእናትህ ሳይሞት በፊት ተወቅቶ የሚባል ዱርዬ ነበር። በነገራችን የቤተል ሰፈር እንድጠላው ካደረገኝ እንዲደበርን ታውቃለህ? እሺ በጣም የምወደው ጀለስ አለኝ ሞተረኛ ነፍሱን ይማረው ሀፊዝን ታውቀዋለህ? አንድ ሞተረኛ ልጅ አለ። የጋራ ታሪክ አለ። አፍጥር ሰዓት ላይ የእነ ጆቫኒ ጀማ ነው የኛ ጀማ የኔ ሻንሲ ምናምን ቻንሲ ካወቀ አይረ ላቃት ይችላል። ሆስፒታል ጀርባ ታሪክ አለ ማለት ነው። እነ ላቦር ምናምን አንድ ጀማ ነበርና የእነ ማሙሽ ጀማ አይደለም። ቤቱ የቱ ጋር መሰለ? የድሮ በክተራው ፊት ለፊት አሁን ሆስፒታሉ የተከፈተበት አለ አይደል? እኔ ባንናታለሁ። ቀጭን ጠይም ነች የሆነ ደንደን ያለ ጾም ሊፈታ እንደነገ ዛሬ ነበር አደጋ ደርሶበት እንትን ያለው። የሆነ ለቅሶ ምናምን ትዝ ይለኛል። ቤተል አንድ ጀማ ነበረን። ጾም ሊፈታ እንደነገ እንደ ዛሬ ቁጭ ብለን ሞተር ግቢ ካቆመ በኋላ ነው ስራ ነገር የተደወለለት። አብረን ነበረን ምናምን ነገር እና አጋጣሚ ተደውሎለት ና ሲባል ሞተሩን ይዞት ከቤት ወጣ። ወደ ሚካኤል ሄደች። እቃውን አድርሶ ሲመጣ ነው የዛኔ ክረምት ነው፣ ዝናብም ነበረ፣ ጉድጓድ አላየም ነበር፣ ውሃ ይሞላ ገብቶ ሲወጣ እና ከዛ በኋላ ላይ ነበር። ምክንያት በጣም ዘግናኛ አደጋ ከሲኖ ጋር ምናምን ነው። ከሲኖ ጋር ሲሆን ጉድጓድ ነው፣ የውሃ የሞላ ጉድጓድ አላየው። በስፒድ ነበረ ጉድጓድ ውስጥ ገብቶ ውሃ ከበር አድርጎት ማለት ነው። የአስፋልት የሚበላ አስፋልት ገብቶ ሲወጣ በጭንቅላቱ ነው እንትን ያለ መሬቱ ያገኘው። አላህ ይዘንለት። ከዛን ጊዜ በኋላ እንጂ አሁንም እኔ እንጃ በሞተረኛው ጀማ ምን አለ መሰለህ በጣም ብዙ ጀማዎች አሉ በአደጋ ያጣኋቸው። በጣም የቅርብ የምትላቸው በጣም ይሁን እንጂ ስታስቡ ለሚደብር አይነት ነገር አጠገብ ሆነው አብረህ ምሳ እየበላ አሉ። አሁን የሆነ ጊዜ ኮልፌ ላይ ምን ተፈጠረ መሰለህ? ምሳ አዘዙ መጣው ምናምን ሲቹዌሽን እዚህ ቄራ ጋር ደርሼ ልምጣ የሚለው ሲቹዌሽን እንግዲህ አስበው እቃውን አድርሶ እስኪመጣ በስልክ እያወራን ነው ምናምን መስኮቱን ክፈችው ያራዳች ግን እየመጣው ነው በሚል ቆይ አንዴ እቺን ጭውን ጨርሳት። እሺ ምሳውን ደርሰን በቃ አዘናል ቶሎ ድረስ ኧረ ይኸው መጣው ደርሻለሁ ምናምን ብሎ ምሳው ወጣ። የሆነ ሰዓት ስንደውል አይነሳም ስልኩ። በቃ እንብላ ለእሱ እናዝለታለን ይሄ ሌላ ስራ ደረቡ ይሆናል ምናምን ብለን እኛ እየበላን ለካ እሱ አደጋ አጋጥሞት ያው ህይወቱ አልፎ ስልኩ ሌላ ሰው የሆነ ሰዓት በኋላ አንስቶ ነው እንደዚህ ነገር ነው። በዙሪያ ያሉ በሞተረኛው ላይፍ ላይ አሁን አብዛኛው ሞተረኛ ብትጠይቅ ብዙ ያጣው ሰው አለ። በጣም ብዙ የእውነት ለመናገር ስለ ሞተረኛው ያልተወራ በጣም ብዙ ነገር አለ። በአደጋው በጣም የምታውቃቸው የግል ሰዎች ባላራይዞ ነው ያልጋ ቁራኛ ነው ይላል እኮ ነው ሞተረኛ የምታውቀው ጀለሶ ነው ኬፍ የተባባል አብረህ ሙድ ታራመድና ጥፍት ይላል እና ያው እንደ በበጎን የምትጠረጠረው 3 ነገር አለ ወይ ስደት ነው ወይ ሞት ነው ወይ ያልጋ ቁራኛ ተጎድቷል። ስለዚህ ጥንቃቄ ሱና ነው እርድናም ነው ንገራቸው። በዚሁ አያይዘ የፈጠነ ሁሉ አይደርስም። በቃ ዋናው ፖይንት እኮ ይሁሉ ታሪካችንን ወደ መልእክት እንሰብስብ። ልክ ነች ወላሂ ልክ ፍጥነትም ሞተረኛም ትንሽ ፍጥነት ትንሽ መቅለብለቡ አለ። አብዛኛው የስራውን ባህሪ ለፍጥነትም ነው የሚፈለገው። ሞተር አቁን እናውራ ስለፈጠንክ ምትደርስ ይመስላል እና ኢንዶርፊን አለ ከዛ ጋር የማስኩሊኒቲው ወንዳውንድነቱም አለ ምናምን ልጅነቱም አለ። ነሻጣ ሞተርም እኮ የሆነ ጂኒ ያለው አይደል መዳን ላይ ይላል። እሱም አለ ሁለት በቀለ ሞተር የምጠቀመው አንደኛ ለፍጥነት ነው መፍጠን እንዳለ ሆኖ ግን ሞተር ሳይክል ስነዳ ምንም ጊዜ መጠምዘዝ ብቻ አይደለም አራቱም ሳይድ ማተር ማለት ሙሉን ማየት ነው። ሞተረኛ የመጀመሪያው ትልቁ ብቃቱ ርቀትን ማየት፣ የምትነዳበት ሲቹዌሽን ማየት፣ ጎኖችን ማየት። እየሄድክ ደግሞ ከቅያስ የሚወጡ መኪኖች አሉ ከርቭ ላይ ምናምን ነገር አንደኛ ርቀትን ማየት የሚጠቅም ለዛ ነው። ዝም ብለህ አስፋልት አገኘሁ ብሎ መጠምዘዝ ያ ገምጭነት ነው ሲጀመር ብሔርም አትለው ገምጭነትም ነው እንጂ ማለት እያወቅከው የምታደርገው ነገር ነው።
ርቀትን አንተ ከሆነ ቦታ ላይ ቅያስ እንደሚወጣ እያወቅ ኖርማል አሁን መብራት ላይ ምናምን ነገር አንዳንዴ የምጥሳቸው የሆነ የምታልፋቸው ቦታዎች አሉ፣ የማታልፋቸው ቦታዎች አሉ። ብቻ ኮንትሮል እያረክ መንዳት ያ አሪፍነት ነው በሞተረኛው ሲቹዌሽን። ከዛ ውጪ ማሜም እንዳለችው ፍጥነት እርግጥ ነው ይገላል፣ ግን ፍጥነትን ደግሞ ተቆጣጥረውና ርቀትን ጠብቀህ ስነዳው ይፈጠንበት ቦታ ላይ አሁን አለ በቃ ባዶ ነው። ካልተነዳ ይደብራል። በራይድም ሆነ ነሻጣም አለ የሆነ ጅኒ እኮ አለ ሞተር በልበል ይላል እኮ ጅኒ የለውም ማለት ጅኒ። በነገራችን ላይ ከባዶ መንገድ ክራውድድ መንገድ ነው ነሻጣ የሚያመጣው። ፍልፍ ማለቱ ምናምን አያ ትችላለህ የሚለው ኢንዶርፊን ከችላል ምርቃና እየለስክ የሚሄዱ ምናምን። አሁን ይኸውልህ በፊት ላይ የሞተር ቴፕ ምናምን ይገጠም ነበረ። አሁን ላይ የለም። አብዛኛው ሞተረኛ ላይ ቴፕ ገጥሞ ሙዚቃ እየሰማ ምናምን አሁን አታይም። ነገር ላይ እንዲሁ ስንት የሚያዳምጠው ነገር አለ። አሁን የቤት ስንት ነገር አለ። መብራት ላይ የሚፈራው ነገር አለ ምናምን። ብቻ ብዙ ኮሽታ ስላለበት ቴፑ ለመስማት ጊዜ የለውም። ከ6 ከ7 ዓመት በፊት ሞተረኛ የተባለ ቴፕ የማይገጥም የለም። ስፒከር አለች። በቃ ክራውድድ ስናይ ሄልሜንቱን እናወልቃለን። ከዛ ያ ዘፈን ነው የሚከፈተው። አፌ ደግሞ ሌላ ኢንተርቴይንመንት ነው እንጂ የዛኔ ከጉራጌ ጎጃም ሲያስነሳው ገና ኳድሮ ኢትዮጵያ ሀገሬ የሚለው ሙዚቃ እኮ ረመዳን ደግሞ ከሆነ ማለት ነው። እዛ ከአያ ብር ጀምሮ 01 ምናምን መሳለብ የለም እኛ ጀማ ካላ መንገድ ቁጣንማ ምናለ ወረበር ጋባ ወቅት ስለሚበረገደው ከፈተ ነው በቃ እዛ ላይ ሸምድጄው ነበር። አሁን እንረፍ የአራዳ ልጆች። ጓዶች ቅድም እንዳልኳችሁ አረጋችሁ። እሱን ላስታውሳችሁ ብዬ ነው። ካላረጋችሁ ለምን ቀጣይ የተሻለ እንግዳ ይዘንላችሁ እንድንመጣ እናንተ ዛሬ ከ10 ብር ጀምሮ በቴሌ ብርና በንግድ ባንክ ታስገቡልናላችሁ ማለት ነው። ይህ ደግሞ ስራ ነው እንጂ ልመና አይደለም። አሪፍ እንግዳ እንድናመጣላችሁ የተሻለ ነገር እንድንሰራ እኛም ድጋፍ ስለሚያስፈልገን ከ10 ብር ጀምሮ አቅማችሁ የቻለውን በቴሌ ብርና በንግድ ባንክ እየላካችሁ ይመቻችሁ። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። ከዱርዬው ጋር ባይጠቅመኝም ገባ። የትኛውንም ዱርዬ ማስተካከል ነው እንጂ ያለብኝ ቦሶቹ መሰለህ እንደሚያኖር ማለት ያከበሩኝን ሰዎች ማክበር ስላለብኝ ስለፈራው እኮ ግድ ይለኝ አይጠይቆኝ ለምን አይቀርም ብትሰጠው ማንቋሸሹ አይቀርም ማጣጣሉ አይቀርም። ስለዚህ አልሰማውም። ምን ዱርዬው ግን አማና ነው ለኔ ገባ። ከብዱ ቀጥሎ እኮ እንደ አራዳ የሚያዩኝ እኔ ነው ገባ። ልክ ላይሆን ይችላል፣ ግን ያንን ብራንድ መጠበቅ አለ እስካከበሩኝ ድረስ ይመስልሽ? ለምንድን ነው ማሚ አንቺ እንደ አራዳ የሚያዩሽ? አቀላቸዋለሁ እውነቱን ስላልነገርኳቸው። ጨዋታ አዋቂ ነው ጨዊው ምናምን የትም ቦታ ላይ አያልቅባትም። ምንም ሀሳብ አምጣ እርድና እኮ አንጻራዊ አይደል? አሁን እናንተ በተወሰነ መልኩ ማሚ አራዳ ነው ብላችሁ ታስባላችሁ፣ ተፎግራችሁ ሊሆን ይችላል። ግን ያው ማዕረግ ነው ማዕረግ አይደለም የሚለው ይቅርና ከተግባባ አሁን የተግባባበት ስፓት ኮንፈርት ቢሰጥ ማለት ነው። ቾምቢ ነው እንደዛ ገባ እንደዚህ ምናምን አይጨቃጨቅም። ጅሌም የምትጨቃጨቅበት ቦታ ይታወቃል። መድበህ መምጣት ነው ችፍቼ። ከዛ በላይ አያሳስብም ጅሌ ገባ። ኪሳራና ትርፍ ለመካፈል ጅላሉ ብዙ አይረብሽም እንደሌላው ሰው። ስለዚህ እኔ ቾምቢ አራዳጅ ነው እላለሁ ጅሌ ስለተመቻችሁ ማለት ነው። ግን ሶስታችንም ፋራ የመሆን እድላችን የተከበረ ገባ እንትን አይደለም። አንጻራዊ ዳይናሚክ ፓራሜትር የሚባል አለ በእንግሊዝኛ። እሺ እስቲ ወደ አማርኛ አምጪልን። አይመጣም ይመጣ አይመጣም። ከቦታው ወጥራ አትማርም ነበር አትማርም ነበር። ተለዋዋጭ መለኪያ ማለት ዳይናሚክ ፓራሜትር። እዚች ጋር ፋራውን እዛች ጋር ስትወጣ አራዳ ትሆናለህ። ገብቶሃል? ለምሳሌ ትልልቅ ንብረት ያለው ሰው መስጊድ ሲገባ ምንድን ነው አማኝ ነው፣ ሲወጣ ባለሀብት ይሆናል። ከመንግስት ያጭበረበር ምንድን ነው ስሙ? ሌባ ነው ስሙ። ያጭበረበር ሊዝናና ከወጣ ቱሪስት ይሆናል። መሮት ከወጣ ስደተኛ ነው። ተረዲኻ አንድ ሰው እኮ ነው፣ ግን ቫይብሬሽኑ ነው ስም ያሰጥሽ። የሆነ ቦታ ሄዶ ምላጭ ሲገዛ ይሰውይ ምንድን ነው ሀብታምም አይደለም አማኝም አይደለም ገዢ ነው፣ ከስተመር ይባላል። ገብቶሃል? የሆነ ቦታ በማያገባው ሲገባስ ረባሽ ይባላል፣ ሸጣሪ ትክክለኛ ስሙ። ያው ብዙ ሰው እንደኔ አይጠራውም እንጂ በስሙ ሸጣ ፊቱ ላይ አስታውቃል። የሸጣሪ መጣ እየተባለ ትችለዋለህ። ምክንያቱም የሆነ ውስጥ ሰው አለው። ሸጣሪ ብትለው ያረጋግጥልሃል። ዙር ላይ ብለው 10 ላይ 4 ሸጣሪ ይላክባል በለበሰ። ሞተረኛ በእግሩ ሲሄድና በሞተር ሲሄድ ያለው ሲቹዌሽን በቃ እንዳሉ ነው። በሞተር ስትሄድ
ሌባ ነው ዱርዬ ነው ገለመኔ ነው። እንደዚህ በእግር ብሄድ ግን ማንም ቼክ አያደርግም። በቃ ማንም አይሸሽም፣ ማንም ገለል አያደርግም። ሞተር ላይ ስትሆን ግን አንድ ስም የተሰጠ አለ። ያው ለሞተሩ ይጠቅላል አንድ የተሰጠ ስም አለ። ከዛ ስለ ማንም ይሸሻል ማንም ያ እንደ ማለት ተለዋዋጭ ስም ማለት ያ ነው። በቃ በእግር ስትሄድ ሌላ ነው፣ መኪና ስነዳ ሌላ ነው፣ ሞተር ላይ ስትሆን ያለው ስም ሌላ ነው። በሆነ ደረጃ ሞተረኛ አንድ ማዕረግ ደግሞ ልጨምርላችሁ ኮሌክቲቭሊ እኛ ሀገር አገልግሎቱና ስሙ ብዙ ጊዜ ይምታታል። ዝም ብሎ ነጭ ለብሶ ሰገራ የሚመረምር በሙሉ ዶክተር አይደለም። አባባል የገባ ላብ ቴክኒሻን ነው የሚባል ኖርማል ነው እኮ አትመረምር ምናምን ስራው ያስገድደዋል። ተረዲኻ የሆነ ስፔሻሊስትም ደግሞ አለ እንደ ፈራጅ ማለት ነው። አንተ ሟች ነህ በቃ ተንቀሳቀስ ምናምን ይልሃል። ባላ ሀጅ ያለ ነፍስ መፍረዱ ያው ሙያዊ ፍርድ እኮ ነው። ተረዲኻ እዛ ጋር ደግሞ በዳማ ከሲም በጸበልም በሩቃም ሊድን የሚችል አይነት ሰው ነው። ከተፈጥሮ የሕክምና አውድ ውጪ የሆነ ሰው እንድትፈርድበት ሊያደርግ ይችላል። ገብቶሃል? አሁን ከእናንተ ስራ ጋር ተያይዞ ራሱ ወይ ህይወት ላይ ወይ ሞተሩን ወይ አንዱን የሆነ በገጨው የማይከስ አይነት ሰው ከሆነ ትወስንበታለህ ማለት ነው። እዛ ሞመንት ላይ የሆነ ገባ አባባል የዛ ሞመንት ላይ ወይ ሰዎች ተመደራደር ወይ ማለፍ ወይ ሞተሩን ጥለህ ዘለህ ምናምን መትረፍ ወይ ምናምን የሆነ አማራጭ እዛ ላይ ሆነ አስበው። የሆነ ቴክኒካሊ የምትወስነው ውሳኔ ፊውቸርን ስለሚወስነው ማለት ነው። ተረዲኻ ከዛ ምንድን ነበረ ጠቅልዬ ማምጣት የፈለጉት ሀሳብ ለሞተረኛ የምትሰጠው ማዕረግ አሁን አጋዥ ናቸው። ሴልስ ላይ እቃ ያደርሳሉ። ገብቶሃል አይደል አባባል። ስለዚህ እምነት አላቸው፣ ፍጥነት አላቸው፣ ብራንች ኦፊስ ናቸው ማለት ነው ዲሊቨሪ እስከሚያደርሱ ድረስ። ስለዚህ ለኢትዮጵያ ጂዲፒ ኮንትሪቢዩት እያደረጉ ነው። ስለዚህ ይሄ ደግሞ ሊሰጣቸው የሚገባውን ክብር ከፍ ያደርገዋል። ጨዋ ሞተረኞችን በተመለከተ ልተኳቸው አማና ነው። የስራ ሰነድ ደግሞ የስራ ሰነድ ነው። ገባ ቀዳዳው የሚያፈስ ከሆነ ያስበላል። ተረዲኻ ገብቶሃል። እና ቅንነትም ይፈልጋል። አሁን ተንከሲስ ከሆነ የስራ ሰዎች ምናምን ስለሚያጫውት ነው። አንተ እዚህ ጋር ያቀሳሰርከውን መላ ከጀርባ ሄዶ የለም አንተ ደህና ወፍራም ብር ልትሰራበት የነበረው ከአክሬ ከሆነ ራሱ ይሸቅሉ አጫጩ ብር ነው የሚይዝበት። ግን የቦሱ መላ አበላሽ። አማና ሲባል ዝም ብለህ ዶክመንት ማድረስ ብቻ አይደለም፣ ሰነድን መጠበቅ። ገብቶሃል አይደል አባባሌ። እዛች ጋር ሊበ ምናምን ከመሰለክ መላው ካልገባ ደውለህ ቦሱ ይሄ ነገር እንዴት ነው ጆካ ሰውዬው አልተመቸኝም ልትለው ትችላለህ። ለምን ያን ኦነርሺፕ ስላለ ገባ። በዛ ደረጃ እኮ ሴልስ ላይ ይጨነቅ ይችላል። ገባ አይደል አባባሌ። ስለዚህ እነዚህ ሰዎች አጋዥ የስራ አጋዥ ሴልሶች ናቸው ማለት ነው። ስለሚያሽከረክሩት ብቻ አይደለም። ለምን ሰው ወጥቶበት ሞተር ከነዳኩ ሞተረኛ ይባላል። ግን ሞተረኛ ቴክኒካሊ እዚህ ጋር የሚያግዘው ነገር ነው ባለሙያ የሚያስብል። ተረዳሽኛል? ሰነድ አያያዝ፣ አማና መጠበቅ እና ኢንኮንሰርት ኦፍ ደ ካምፓኒ መሆን፣ በካምፓኒ ጉዳይ ሊመጣ የሚችለውን ጣጣ። ተረዲኻ ደረሰኛ አጉድለህ ሰጥተው አንተ እዚህ ጋር ሌላ ከገሌ ጥሪ መጣ ብለክ ገብቷል አይደል አባባሌ። እዛ ጋር ባልኮ እናስጠቆርኩ ለምን አንስቶት ነው ሄደው ከዛ ገብቷል። ይሄን ነው ካምፓኒያችሁ ተው ምሳሌ እኮ ነው የምልህ። ይሄ ሁሉ ግድ ስለሚልክ አንዳንድ እየተጎዳ ትሰራዋለህ። ለምን ብራንድን ታተርፋለህ። በዚህኛው ስራ ብትጎዳ በሌላኛው እሷ ሞር ልክ ነኝ አይደል ያራዳች ከውጭ የሆነ የሰረደው ጨዋ ሰዎች ሞር በሙያቸውም ቫልዩ ሊሰጣቸው ይገባል። የሚሰጡትም ኃላፊነት እና የሚያስቸኩላቸውን ቦሶች ደግሞ መናገር የምፈልገው እንደ አንድ ብራንች ኦፊስ አይታችሁ ክብርም መላም አስቡላቸው። ተረዲኻ እዚች ጋር አላህ ነው ከፍና ዝቅ የሚያደርግ እያገዘ ያለህን ሰው መላ መመደብ አሪፍ ነው። በእነሱ እምቢ ካልክ በፋራው ታወጣዋለህ መለውን። እዚች ጋር ግን አንድ የአራዳጅ ማቋቋም ምርጥ ነገር ነው። ፕላስ ስራ ላይ ያለን ሰው ደግሞ ጎበዝ የምትለው በጥሬውም ነው ቫሊዩም በመስጠት ነው። አንዳንድ ስህተቶቹን ደግሞ በማለፍ ነው። የሆኑ አቀሳሳሪዎች ደግሞ ሲመጡ ፕሮቴክት ሊያደርግልህ ይችላል ብለዋል። አላህ ነው። ግን እዚች ጋር የራስን ሰው ካልተንከባከብክ የራስን ሰው በጎዳ ቁጥር አሳማ ይከባል ስታይል እያለ ስገባ የሆነ ቦታ አገባ እንደ ስራውን እንዳለው ሰው ማለት የአራዳጅ ቀን ስለሆነ አንተ የምትሰራው ሚሊዮን አያስብም። እዛች ጋር አንተ የምታጣው እንዲችል የሚያስበው ላይ ነው። ሪል ያራዳለች ግድ ይለዋል። እንጀራ ሰጥቶኝ ነው ምናምን ብሎ ነው የሚያስበው እንጂ እዛ ከአንተ ስለሚሸቅል ወረበል ካባ እጢያማ ያራዳጅ አልገጠመኝም። አሁን ተቀላቅሎ ይመጣ ጭቆኖ ሲበዛ እያንዳንዱ ሲመረው ምናምን ገባ ጠማዘዛለህ ወደማይሆን ሙር ትራመዳለህ እንጂ ሪል አንተ ከማንም ሰው ጋር ተግባብተህ መስራት የምትችልበት ሲቹዌሽን ነፍ ነው። በቃ
እኔ በራሴ ንብረትና በራሴ በገዛ ንብረቴ እንደፈለጉ ልንቀሳቀስና ልስራ ስል ነፃነቱን ካገኘሁኝ እኔ በራሴ ማሟላት የሚጠበቅብኝ ነገር ካሟላው ነፃነትን ካገኘሁ በነፃነት መስራት ከቻልኩኝ በቃ ትልቅ ነገር ሞተረኛ ጠቅላላ እኮ ግብር ይከፍላሉ እኮ። ያው በአመት ውስጥ የሚከፍላቸው ብዙ ክፍያዎች አሉ። እንደ መንግስት ግብር ይከፍላል። መንቀሳቀሻ ለጂፒኤስ 6 ሰዓት ምናምን የሚያወጣውን ወጪ ለመንግስት የሚገባውን ነገር ያደርጋል። ከዛ ውጭ ነው በጣም አጋዥ ነው። መኪና ሲጥስ ሞተረኛ ነው የምጠቀመው። አስቸኳይ በቃ ኢመርጀንሲ ኬል ከሞተረኛ ውጭ በምንም ተአምር ትልቁ አትችልም። ሶሾ ኢኮኖሚክስ እዛው ሩል አላቸው። በሞተር ብቻ የሚፈቱ አስቸኳይ ኢሹዎች አሉ። ገብቷል። የፕሮፎርማ ሰነድ ደረሰኝ፣ የተለያዩ ነገሮች እርስ በርስ ባለሀብቶችን ባላቸው ኮሚኒኬሽን፣ ከአደጋ ጋር ተያይዙ የጤና ሁኔታ ምናምን የገጠመው ሰው በሞተረኛ ነው። ገብቷል አይደል? አባባሌ ጠላት የሚቀንሰው ወዳጅ የማይፈራው። ስለዚህ ያገለገሉ ሰዎች እኔ አክብሬያቸዋለሁ፣ እናንተም አክብሯቸው። አንተ ደግሞ ስላቀሳሰርክ እናከብራለን እንጂ ያራዳ ልጅ። አኬ ካሜራማን ፓሽንሽ ግን ምንድን ነው? አኬን እናስገባታ ቅጥል ጌጥ እንዳትሆን። ኧረ ባለችበት ታስጨንቂያት። ባላት አይደለም ገቢ ነው አታያት። በሙዷት ነው የእኛ ሰው ነች። ይመልሽ ፓሽንሽ የምር እድሉ ቢኖርሽ ማይክ ስጣት። ይህንንም ላድርስል እንዲ አበዛው እንጋ ሞተረኛ መሆን እንዳትል ደግሞ አኪላ ወላሂ ቢሰምርልሽ የሆነ ሽቀላ ምንድን ነው መሸቀል የምትፈልጊ? በዚሁ ነው ያ ወላሂ ካሜራማን ማንም ብቀርጥ ደስ ይላል ከቴዲ አፍሮ ውጭ። በዚህ በፖድካስት ነው ወይስ በተገኘው ብቻ ቀራጭ አይደለሽ? ስራ ከሆነ ሁሉንም ፋሽንሽ አሁን ዝንባሌሽ ምን አይነት ነው? ከካሜራማን ውጭ ካሜራማን ብቻ ስዕል ምናምን እወዳለሁ። ስዕል ትወጃለሽ? ነገሩ ይሄም ያው ስዕል ባለው አርት ስለሆነ ሆቢ እንደ ኳስ ምናምን አርት እና በቃ ይሄን ኳስም እኮ አርት ነው። ባይዞ አርትና ሳይንስ መሆኑ የሚገባክ ሃይሊ ፔድ ስትሆን የሚገባክ ሳይንስ እንደሆነ ለኢንተለጀንስ ሲከፈል እጅ እግር ስነ ልቦና ምናምን። ኳስ ተጫዋች እኮ በጣም ስማርት ነው ታውቃለህ። አንድ ሜዳ ላይ የሚሰራው ተውኔት መሮጡ፣ መጋፋቱ፣ ጉልበት፣ የዘረኝነት ጥቃት ተቋቁሞ ምናምን እኮ ነው። ገባ ብዙ ኳሊቲ ያለው ወላሂ ነው የምልህ። እዚህ ቁምጣ መልበሱን ዶክተር ወዳጅን አሁን ተጫወት ብትለው እዛ ጋር የሚያብራራው ላይኖረው ይችላል። ለምን የእውቀት ካልቸር ያለውና የመኖር ካልቸር ያለው። አሁን ብዙ ኢኮኖሚክስ የመርካቶ ሰው ኢኮኖሚክስ መኖር ነው እንጂ የሚችለው ማብራራት አይችልም። ታውቃለህ ምጣኔ ሀብትን እና የቢዝነስ አመራርን ኔትወርክ ማድረግን ይችልበታል። ገብቶሃል? ከታች ጀምሮ እስከ ላይ ያለው ኔትወርክ ያውቀዋል። ግን የሆነ ኢኮኖሚክስ ወይም ምናምን የምትለው ሰውዬ ከባድ ኢኮኖሚስት እዛ ጋር ዱቅ ብታደርገው የክንውን ማለት ነው። ድርጊት በልምድ ነው የሚዳብረዋ። ቲዮሪ ደግሞ በጥያቄ በማሰላሰል ምናምን በማንበብ ነው የሚዳብረው። አሁን ኢትዮጵያ ውስጥ ያለው ጋፕ ፓሽን ያላቸውን ሰዎች፣ እውቀት ያላቸውን ሰዎች እና ኮሚትመንት ያላቸውን ሰዎች። ያ ማለት የ5 ኪሎ ዩኒቨርሲቲ ተማሪ ስኪልፉል ከሆነ ዱርዬ ጋር እና የቢዝነስ እርድና ካለው የክፍለ ሀገር ሰው ጋር ኢንተግሬት ማድረግ አንድ ስፓት ላይ ገባ። እንደ ፓይለት ፕሮጀክት የምሬ ነው። ከዛ በኋላ ከውጭ ሆነህ ሳትረብሸው ፎከስ ብቻ እያደረግ መንግስት ነው መማር ያለበት ከሶሳይቲ። በነገራችን ተቀላ ከሶሻል ስኪል ህዝቡ ስለሚበልጥ ማለት ነው። እንዳየሁት ተሰመረ በኋላ በዚሁ ቻናል ላይ የሆነ አገልግሎትን ኃላፊነት ትወስድና ክብር ትጥላለህ። ተረዳኝ አይደል አባባል? ህግ የምታለማምደው ኦልሬዲ ኦፕሬት እያደረገ ያለውን ኢመደበኛና ተፈጥሯዊ ህግ ከተገነዘብኩ በኋላ ህጎች ዓላማቸው ኤፊሽንሲ መጨመር፣ ፋውልን መቀነስ፣ አዛኝ ነው ዘዴ ኮሌክቲቭ ጉዳትን መቀነስ አይደለም። በሌላ ሀገር ተሞክሮ ኮሌክቲቭ ጥቅምን ለማድረግ ደግሞ ተጠቃሚውን ሳይኮሎጂካሊ እንዲደነብርብ ማድረግ የለብን። ገብቶሃል? አሁን ለነጋዴው ህግ ጫና ነው። ነጋዴው ህግን እንደ አጋዥ ነገር ማየት መጀመር አለበት። ከዛ በኋላ መንግስት ከሚያደርገው ቴኬር አንጻር አንድ ዕቃ ያለ ደረሰኝማ አንሸጥም ወደሚል ምኞት አይገለገልም ወደሚል ትሬንድ እንዴት ነው። ግን ቲዮሪ እንደዚህ ነው። አየህ ይቻላል ብሎ ስለሚያስብ ነው። ተረዳሽኝ አባባሌ? አሁን ከቢሮ የሆነ ትልቅ ፖሊሲ ነዳፊ ምናምን ትዛ ጋር የሚንቀሳቀስበት ቦታ ላይ ስታደርገው የለም ነጋዴውም ይደነብራል። ለምን ፍጉር ነው የሚመስለው። እዛ ጋር ሱፊ አድርጎ የመጣ በሙሉ ሊያስጠቁሩ ነው ሊያግዘው ምናምን። ያም ደግሞ የኮሚኒቲን ቋንቋ ማውራት አይችልም። ብቻውን ነው ምሳቃ ከፍቶ የሚበላው። ከሚስቱ ጋር በኢሜይል ነው የሚጻጻፈው። ገብቶሃል አይደል አባባል? ኦርደር አድርጎ ነው የሚለብሰው። ሰልባሽ ተጋፍቶ አይለብስም። ሶሻል ስኪሎቹ ፑር ናቸው። ግን ቴክኒካል ስኪል ሊኖረው ይችላል። ግን
እውቀት ደግሞ ካልተደራጀ ምንም ያው እንደዚህ የፖድካስት ወሬ ነው የሚሆነው። ቦታው ማለት ይሄ ነው ገባራ። ስፔሲፊካሊ የሆኑ ሰዎችን ዳይሬክትሊ መጥቀም ከቻልሽ ክሌምም ታደርጋለህ። ያው እንጂ ለኔ እስከተጠቀምኩት ድረስ አቆምበታል ወረደ ትባል። ለምን እየተጠቀምክ ነው? ግን እየተጠቀምክ መሆኑን ስለማላቅ ብዙ ኮሽታዎች አሉብኝ። ተረዳኝ አይደል? አባባሌ መስጠታው ሁለት አይነት ነው። ከደግነት መስጠት አለ። ከደግነት መስጠትም ሁለት አይነት ነው። ኖሮክ መስጠት አለ። ይመቸው በቃ ብለህም ደግሞ እንደ እኛ ተፈጥሮ የለም ዘለ ጽድቅም በለው ለምንም ብቻ መስጠት የተፈረደበት ሰው አለ ብለህ ትለቃለህ። ካለቀቅ ፋውል ሊመስል ይችላል። አለመልቀቅም እኮ ይችላል። ግን እዚህ ጋር ካለቀቅ ደግሞ ሁሉ ነገር ሰርኩሌት ያደርግ የሆነ ነገር ሰጥተህ ነው ሰርኩሌት የሚያደርግ። ኤግዛክትሊ ኤቭሪቲንግ ሰርኩሌሽን ኢንሻአላህ ያደራጀን። ብዙ ፖቴንሻሎች ሲባክኑ ታያለህ፣ የእኛንም ጨምሮ። ይሄ ሁሉ ደግሞ አቅም ያለው መንግስት ነው። ተረዲኻ የትኛው መዋቅር ያለ መንግስት አሁን ባለው ፖሊሲ ውስጥ ሪያሊቲውን አይቶ የሆኑ ሰዎች እኮ አጋዥ እንደሚሆኑ ካሰቡ ራሱ ሳይኮሎጂካሊ በምን ታነቃቃቸዋለህ መሰለህ? እናንተ መኖር ፖዚቲቭ ትርጉም አለው። በሪኮግኒሽን ብቻ እኮ ታረቃቀዋል። ከዛ እንደዛ እያሰበ ሲመጣ ይሁኑ ሲያጠፋም ሲቀጣ አይደብረው። ገብቷል አይደል አባባል? ሌላም ቦታ እጃችን ላይ ያለው ሪሶርስ እየባከነ ተሰደን ለምን የማንም ሳውዝ አፍሪካ የመጫወቻ እንሆናለን ወደሚለው ዴስቲኔሽን ለመሄድ እኮ እዚህ ጋር ቢያንስ መሞከር እንደሚቻል ካወቀ እንደ ያሲን የሞከርኩ ነው ብሎ አምደሰት ሊቀርብ ይችላል። እድገት ነው። ያሲን ትመችኝ እና በቃ እንደዚህ ልቋጫዋ ውዱስ ገባ ብቻ ዋኛ ዳንኤል ውስጥ ምን ሮስት ያደርጋል? ኮሽን ያለብኝ እዛ ስትስለው ወላሂ ግን አይደለም። አይ አጠያይቋና የእሱ መልስ አይገናኝም እኮ። አይ ሙዱ ገብቷታል። እሷ ቫይራል እንዴት እንደሚወጣ የተመቸችኝ ፓርት ያራዳ ልጅ ነች። የሆነ ሰው እንደዚህ ነቁራለች። አዎ ጠቅ ታደርጋለች በሙድ እንትን በጣም ሀብታም ነህ ነው ምንድን ነው የሆነ ነገር አይደለም። አንተ ጋር አንቺ ሄደሽ ነው የምትሰሪው፣ እኔ ግን መተው ነው የሚያሰሩት። እሷ ሌላ ቦታ ነው። በጣም ነው እንደ ሀብታም ብቻ ጎበዝ፣ ሳታስፎግር ቫይራል ነገሮችን ሰው ሪያክት የሚያደርግበትን ኤሪያ ትባንነዋለች። ደስ ትላለች ደግሞ ደስም ትላለች። ጨዋም ነች በጣም በጣም። ለምን አትቀድሚም ማብደሰት ጋር? ጅሌ ጥያቄዎች ብዛታቸው ምን እንድል ነው? በምንም ተአምር አይጣጣሙም፣ አይግባቡም። እኔ ምን ያንሰኛል? ከቴዲ ጋር ልትግባባ ትችላለህ። በእርግጥ ከቴዲ ጋር ልግባባ ብዙ ያግባባ ነገር አለ። ኧረ ጭራሽ ሄደን ምንም ልንተርፍ አልቻልንም። ጮምቤ ማስካችን አስላጠ ማርካብ ትላለህ። በረሃ ላይ እና በነገራችን ላይ እኛንም የሆነ ፕሮሞሽን ፕሮሞሽን ቸውን ብለን አሸቅሏት እኛንም አሸቅሉን ብለናል። ዋይ ብለን ማሳትፉን አሁን በሞተረኛው ስም ፕሮሞሽን ማሰሩ ጠቅላላ የትራንስፖርት ኢንዱስትሪው ፍሮም ዘ ስክራች ነው። ቸውን ቤት የተነሳችው የሰፈሬ ልጅ ነች እና ጨዋ ልጅ ነው እና አሲስት አድርጉት። ሆፕፉሊ አያሳፍራችሁም። የስራ ሰው ነው፣ ቁም ነገረኛ ተሳቢም ስላለው እንደኛ አይቀብጥም። እንትን አሁን ምን የሆነ ሞተር ጋር እየሰራች ነው አይደል? የሆነ ኤሌክትሪክ ሞተር ጋር ዱዳይ ስሙን አላውቀውም። እሺ ያው ሰሞኑን ለ7 ቀን ነው ከዱዳይ ጋር የሆነ ስራ ተፈራርመን ነበር የኤሌክትሪክ ሞተር ለመሞከር። እኔ በረጅም ዓመታት ውስጥ ለመጀመሪያ ጊዜ ኤሌክትሪክ ሞተር እንደዚህ ለስራ ስጠቀም ለስራ ስነዳ እና ቴስት እያረኳቸው ነበሩ። አዲስ አበባ ላይ ካሉ ኤሌክትሪክ ባይኮች ትንሽ ደረጃው ልሰጠው የምትችለው አሪፍ ነው የምትለው ያ ሞተሩ ቦክሰር ነው የሚመስለው ስታየው ካየው አቋም ሰንሲሲ ነው 100 ነው የሚባለው መሸጫው ስንት ይሸጥበትን ነገራቸው ሲሲው ነው ዋጋው አይደለም እስከ 3 ይባላል። በቸንቤ ከሄድ ከሁለት የሚባለው ስትይ ነገሩን አጣርቶ ከሜዳ አንጻር ያራዳል። ሌላ ነገር አለ ከቦሶች እስከ አቀሳሰር 100 ብዙ ነው ብዬ ነው። አሁን የምታውቃለህ በነዳጅና በባይክ በኤሌክትሪክ ስታስታስበው አሁን 100 ሲሲ ብርጭ ነው ይመስል አንተ። ኧረ ገደንገር ነው። አሁን በድሮ ሞተር በሚጮህ ሞተር በሚጮህ ሳይሆን ሪል ኤሌክትሪክ ባይክ
100 ሲሲ ይሄዳል ማለት ወደ ላይ ስገለብጠው ወደ 200 ገለብ እንደ ፐልሰር በለው። አንደኛ ነገር ሞተሩ እንጂ ኤሌክትሪክ ሲሲ እና የቤንዚን ሲሆን ይለያያል ነው ሲሲው? ሲሲው አዎ። ለምሳሌ አሁን የኔ 200 ፐልሰር ነው አይደል? የኔ 200 ፐልሰር ከመነሻ የተነስቼ ማርሽ እየጨማመርኩ በሄድ ቁጥር ሞተሩ እየጋለ ስፒድ እየጨመረ ነው የሚሄደው እና ለፍጥነቱ መንገድ እየፈለገ ነው። ኤሌክትሪክ ባይክ ግን ከመነሻም ስጠው መሀል ላይም ስጠው ምንም ላይም ስጠው መሄድ ነው፣ በቃ መሰንጠቅ ነው። በጠመዘዝከው ልክ መሄድ ነው። ምክንያቱም የሚብላላ ነገር የለውም፣ ኢንጂን የለውም፣ ምንም እንትን የለውም። ዲናሞ ነው፣ ዙር መስጠት ነው፣ ዙር ማቀላጠፍ ነው። ለዛ ነው አሁን በኤሌክትሪክ ሲሲ 100 ሲሲ ሲባል ትንሽ ላይ መስል ይችላል፣ ትንሽ ሊመስል ይችላል፣ ግን ወዳጅ ስገለብጠው በጣም ብዙ ነው። ምክንያቱም ነዳጅንና ባይክንም ኤሌክትሪክን የምታለያይባቸው የራሳቸው ሲቹዌሽን ስላሉ ማለት ነው እንጂ ብዙ ነው በጣም 100። እንዴት ተፈራረማችሁ? እንዴት አንቺ መረጡሽ? ያው አንድ ተጽዕኖ መፍጠር ከሚችሉ አንዱ ተሰሚነትም ካለው ነገር አንጻር፣ ሁለትም በጣም ተፈታትነው የነበረ ዶዳን ከዚህ በፊት ላይ የሚሰሩት ቪዲዮ ላይ ምናምን ነገር ከኤሌክትሪክ ከነዳጅ ሞተር ጋር ባለው ሲቹዌሽን ምናምን ነገር። ግን እስኪ አንዳንዴ ደግሞ ዳር ሆነህና ውስጥ ገብተህ ስታ ያለው ነገር አንድ አይደለም። ብዙ ጊዜ እንደውም ለእንደዚህ አይነት ስራ እንቀራረብ ከተባለ በጣም ረጅም ጊዜ ነበረ። አጋጣሚ በቅርቡ ተቀራረብን፣ አየሁት፣ ገብቼ አየሁት። ዲቴል ሪያሊቲውን ለማቅረብ ነበረ። እዚሁ ጋርመንት ነው አይደል? ጋርመንት ዋናው ኦፊሱ ጋርመንት ነው። ሪያሊቲውን ለማቅረብ ነው ማለት የሚሆን ከሆነ ይሆናል፣ አይሆንም ከሆነ አይሆንም ለማለት ነው። በጣም ትልቅ አቅም ማስክም ከሚላላት እውነቱን የሚሆነውን ነገር መናገር አለብሽ ማለት የሚጠቅመውን ለሞተረኛው። ምክንያቱም ጆምቤ ነግሮን ነው ሞተሩን ገዝተን ነግሮ ነገ እኔም ስራው ላይ ነው ያለሁበት። ለራሴ መላ ብዬ የማይሆን ነገር ጠፍቶ አላስገባም። እኔ ስለጠቀምኩኝ ለአሁን አልጎዳም። ሲጀመር ያለሁበት ነገር እንደ ሪያሊቲው ከተባለ ሞተሩ ተመችቶኛል ለእኔ። በቃ ትንሽ የሚደበረ ምድር ከባትሪ ሲቹዌሽን አንሳር። ባትሪው ግን አንተ ጋር የሚቆይ አይደለም፣ በድርጅቱ ነው ባትሪው። አንተ ስራ ላይ ሆነ ፐርሰንትን አይተህ ፓኬጁ ሲቀንስ ሄደህ ልክ እንደ ማደያ ገብተህ እንደ መቅረት ለመውጣት አለ አይደለ? ይሄም እንደዛ ነው። ባትሪ ቻርጅ ይደረጋል፣ ይቀየራል ነው በቃ ገብተህ ቀይረህ መውጣት ነው። ስዋፕ ነው የምታደርገው። ሌላ ባትሪ ይሰጠዋል። ሌላ የተዘጋጀ ባትሪ አለ፣ ሰጥተው ትሄዳለህ። በቃ ባትሪ ከቤት ይቆያል አንድ ቀን ማለት በጣም ለሚጦስ ሰው አሁን ደስ የሚለው ቫልዩ በኪሎ ሜትር ነገር ያቸው እንጂ አንድ ቀን እንዳነዳዱ አባባል የገባች በዲስታንስ አይደል? ፉል ቻርጅ ከሆነ ከገባንበት በዲስታንስ ይሄን ያህል ነገሩ እንደ ታይፓቸው ነው። አዎ ልክ ነህ። ሞተሩ ልክ ሲመጣ በፉል ቻርጀር 100 ኪሎ ሜትር ነው የሚለው። ከጊዜ ወደ ጊዜ ግን የትኛውም የስልክ ባትሪም እየተጠቀምከው በሄድ ቁጥር ያለው ገረብ እየቀነሰ ይሄዳል። ይሄ ነገር አለ። በእርግጥ ደስነት አሪፍነቱ ምን እንደሆነ ታውቃለህ? በቀን 250 ብር ከፍለህ 10 ጊዜ መቀየር ትችላለህ። ባትሪ እየገባ አንዴ ክፈል አንተ 250 ብር በወር 7500 ብር ነው። ግን አንሊሚትድ ነው። የቀንም የሁለት ቀንም የሶስት ቀን አንተ እንደፈለግ መክፈል ትችላለህ። አክሰስ አለ። በቃ 10 ጊዜ ገብተህ መቀየር ትችላለህ። ስራ እንዳይቆላል ስቴሽኑን ቢያብዙ ቻርጅ እስከሚያደርግ ከምትቆቢ ለከቼውን ተቀተሽ ጭነሽ መውጣት ነው ማለት ነው። በቃ አንተ የሆነ ስራ ላይ እግረ መንገድ ሎኬሽንን ታያለህ፣ ስልክን ታወጣለህ፣ የት አካባቢ ስዋፕ እንዳለ ታይና ገባ ብለህ ቀይረህ ወደ ስራ። ኖርማሊ አሁንም ባለው የማደያ ወረፋ ጊዜ ገብቷላ። ጊዜ ኮስት ማድረጉ አይቀርም። መላንም ተቀብሎ ያንን ነው። ዶዳ የኔንም ቢጋጩኝ አሪፍ ነበር። አስተኩሽኝ እስኪ እዚሁ ጎረቤት ነው። በሰው መላ ላይ አትለጠፍ። ጭዌ ነው ቫይራል ወላሂ ላዚም አዳንኩሽ። አየሽ አንቺ አይፈታም እንጂ አየር ካየ አይደለም። ጋርመንት እዚሁ ቅርብ ናቸው ብዬ ነው ማሚ። አንድ ሞተር ቢጋጩኝ ምን ችግር አለ? ከዛ ቼክ አደርገዋለሁ። ጀጅ እንትና ሰይዶ ብቻ ነው እንደዚህ በቅርበት የሸቀለው የሀገር ቅጥ በቤት በተቀመጠ ከዱባይ የሆነ ነገር ይዛል የምትመጣ የሀገር ቤት ጥብስ ብር አጠራቅማ ዱባይ ከአራት እግር ሞተር ላይ ነው የወደቀው። ሴዶ ሰው እንዴት ከአራት እግር ሞተር ላይ ግን ይወድቃል? ኧረ ወላሂ ሰይዶ አለ ከዶልፊን እንደመውደቅ በለው እኮ እኔ አልችልም። አንተ መውደቁ ነው እንደ ገረመ መሳፈሩ ነው የከበረው። አመለጠ በቦርጩ ነበር ሰይዶኒ እንትን በዚህ አጋጣሚ ይሄን እንትን ኒውን ላይት የሰራለን አይፒ ፕሪንቲንግ ኤንድ አድቨርታይዚንግ ይባላል። የእኛ ሰው ነች፣ ምርጥ ሰው ነች። የምትፈልጉ ሰዎች ምርጥ ያራዳ ልጅ ነች። ደውሉ፣ ስልኳን አስቀምጣለሁ እዚህ ጋር ደውሉላት። ዛሬም እንደተለመደው አሪፍ እንግዳ ነው ይዘንላቸው የመጣ ነው። ቴሌብርና ንግድ ባንክ አካውንት ከታች አስቀምጠናል። ከ10 ብር ጀምሮ አቅማችሁ የቻለውን የላካችሁ ሳትልኩ ማየት በጣም ነውር ነው። ምክንያቱም ቀጣይ የተሻለ ገስት እንድናመጣላችሁ እናንተ ከ10 ብር ጀምሮ አቅማችሁ የቻለውን ላክ አድርጉበት። ሳትልኩ ማየት በጣም ነውር ነው። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። በነገራችን ላይ ምን ማለት መሰለህ የፈለጉ ለሞተረኛው ድምፅ የሚሆን አካል ማለት የእውነት ለመናገር ብዙ ነገር አፍነን እየሰራን ነው እንጂ
ስደት ላይ ያለው ነው የሚመስለው አብዛኛው ሞተረኛ። አንደኛ ማህበር አለው ሞተረኛው። አዲስ አበባ ላይ 9 ማህበራት አሉ ሞተረኛው ጠቅላላ የሚይዙት። ግን ጥቂቶቹ ስራ ላይ ያሉ፣ ጥቂቶቹ ደግሞ ኖርማል እንደዚሁ በቃ ለስመ ማህበርም የሚሆን አለ። ሞተረኛው በነገራችን ላይ በጣም ድጋፍ የሚፈልግ ፒፕል ነው። በቃ በዚህ ሰዓት ላይ የግድ የእንጀራ ጉዳይ ሆኖበት ብዙ ነገር አንገቱን ደፍቶ እየሰራ ያለው። አሁን ቅድም ጀምሬ የለ ነበረ የትኛው ሞተረኛ ፕሮቶኮል ላይ አታየውም። እስከዚህም ዘንጦ የምታየው ሞተረኛ የለም በዚህ ሰዓት ላይ። ሁሉም አፈር መስሎ ነው የሚሄደው። በቃ አንዳንዴ ከርቀቱ ላይ የተቆፈረ መሬት እስከምንመስል ድረስ በቃ ድክርት ብሎ ልባበሱ ምናምን ነገር። አብዛኛው ከዳር ሆኖ ኮሜንት ይሰጣል። ምንድነው ልብስ አቀይርም ምናምን ነገር። ስራው ላይ ያለ ነው እኛ ነን የምናውቀው፣ እኛ ነን። በእኛ መቆሸሽ ውስጥ የምናጸዳው ነገር ስላለ ስለኛ ብዙም ግድ አይሰጠንም። በቃ ምክንያቱም ላይፉን አይተነዋል። እስኪ በቃ ሞተር ላይ ረጅም ዓመት ቆይቻለሁ። ምክንያቱም አሁን ላይ ለእኔ ብዬ ሞተር ስራ በነገራችን ላይ እንደምታስበው አይደለም። በጣም ሪስክ ያለው ነገር ነው። ከሞተር ስራ ላይ አደጋ ደረሰብህ ከተባለ 3 ነገር ነው ይዘህ የምትነሳው። ወይ ሞት፣ ወይ ጠባሳ፣ ወይ ፓላራይዝ። በቃ ያልጋ ቁራኛ ሆነ። ጠባሳ ሆነ አላህ ይጠብቅሽ። ወላሂ ራስ ማየመሯን እኮ ከመልኩ ጋር ተያይዞ አላስኩም። አንበሳው በእንጀራ ሙድ እያለ የወንድ ስራ ለመልክ አይመችም በሚለው ያዙትና ፖስተው ብቻ እናንተ ምንም ምሰሩ ብቻ ያሸቅሏችሁ እና ዘነጠ ሞተርማ አይመጣውም። ወራ በርካባ ስሪፒሱ ፋርጋችሁ ልነዱብን ቢሆንልን ይሄማ አይመጣም ቢሆንልን ምን ሆነ ነው? አንተ ወጣ ብለህ ቪዲዮዎችን እስኪ የውጪ ቪዲዮዎችን እስኪ እንዴ ወላሂ እንጃ ይመጣል። ሱፍ እኮ በጣም ተራ ነገር እኮ ነው። በጣም ሲምፕል ነገር። እንዴት ፕሮቶኮል አይ በቆዳ ጫማ ምናምን ነገር በጨርቅ ሱሪ የለም እንደ አዶናይ ሞተረኛ አዘንበ አቃቀርቅቦ ሲሄድ ባየው እኔ ፕራንክ ነው ይመስለኝ እንጂ ምንም ስራ አይመስለኝ። ወላሂ አፉ በላይ ብዘንጡማ አንመቻችም ነበር። ስለዚህ ማየውን ነገር አጣም እና ከማባሩ አረ ያርግለት ማለት የምር ግን ቢሆን ደስ ባለ ወላሂ አይመችም። አይደለም ይኸውልህ ምን ታውቃለህ፣ ሞተረኛው አብዛኛው ወጣት ላይ ብላ ያለ ነው። አንድ አይነት እድሜ ታጋይ ነው ገባው ነው። እንደዛ ብቻ ሳይሆን ኩል ስታፍ ነው። በቃ ማለት የሆነ መልከኛ የምትለው አብዛኛው ሞተረኛ ነው ጠቅላላ አዲስ አበባ ላይ ያለው ማለት ነው። በዛ ኩል ስታፍ ፕሮቶኮሉን ጠብቆ ቢነዳ እንጃ። እኔ እኮ የስራው ባህሪ አይመችም እንጂ ያልኩት አሁን ለምሳሌ የቀለም ስራ እየሰራ በሱፍ ልቀባ ብትል ኮንስትራክሽን አካባቢ አይመችም። እሱ ነው። እኔ አሁን ስራውን የማውቀው እኔ ነኝ ያልኩህ። ፒፕሉ ከዳር ሆኖ ምንድነው ቆሸ ምናምን ብሎ ሲነዳ አያቆም። እሱ የምረዳው እኔ ነኝ። ያ ማለት መካኒክ ቱታውን ለብሶ ይዞ እየመጣ ለምን በቱታ መጣ እንደማለት ማለት ነው። ያንንም አረዳለሁ። ግን ቢሆንልንና ቢሳካልን ከስራ ውጪ ኢንጆይ ብናደርግበት በቃ ሪላክስ ብናደርግበት እንደሌላው ሰራተኛ ማለት ነው። ከቢሮ ውጪ በቃ ያው ቢታይ መርጠር። ሲቀጥል አብዛኛው ማህበረሰብ ቤት ውስጥ መጥፋት የሌለበት ነገር መኖር ያለበት አንዳንድ ሞተር በየቤቱ በቃ ለምንም ነገር በተለይ ወንድ ልጅ ያለበት ቤት ከሆነ ለዝነጣ የሚሆን ለምንም ከፈለከው አንዳንድ ሞተር በየቤቱ መኖር አለበት። በቃ ግዴታ። ቸከስ ይበላበታል እንዴ በሞተር ቾምቤ? እንዴ አንተ ምን ሆነ ነው? የዛሬን አያርገውና ያን ያራዳ የእንጭ ቢልስ ነው። እሺ ቸልቲ ሞተር የጀመርንበት ሰሞናው ፈጃችሁን የተባለው ማለት አብዛኛው ቸከስ በሞተር ላይ የማይሻፍድ አልነበረም። ማለት ያኔ ገና ጅማሮ ነው። ሞተር ገና ብቅ ብሎ እየታየበት ያለ ነው። እንዳልኩም ደግሞ ወጣት ሌብል ያለ ነው ሞተርኛው ጠቅላላ። ፕሮቶኮልም አለ፣ ዘነገ ፏፈሻ አለ። በቃ እንደ አንተ ሞተረኛ አለ በስመ አብ አፓቺ ነው። ያንቺ እንትን እኮ እያየው ነበር የሆነ ፒን ያረግሽው ቪዲዮ ላይ አንቺ እየነዳሽ ነው፣ ሌላ ሰው እየነዳ ነው ቻካዋን እያስነዳት ምናምን ክረምት ላይ ሳሚ 30,000 ብር ጨምሮ አፓቺ አልገዛም። ያበደ አፓቺ ምናምን ሲባል በቃ አሁን ጨረስን። ይመቻችሁ። የቀረ በቃ እና እንደዛ ነው። ስራ አሰሩን፣ እሷንም አሰሯት። ስልክሽን ላስቀምጥ፣ ኢንዱስትሪ ጋር አካውንትሽን አስቀምጣለሁ። ቲክቶክ ስልክሽን ላስቀምጥ ትፈልጊያለሽ? አካውንቱ ብቻ በቂ ውስጥ ለውስጥ ጎበዝ ወላሂ እንዳንቺ በሆን እኮ ነው ወላሂ። መቼስ ይሄ ኤፒሶድ ቢመቻችሁ ነው እስካሁን ቁጭ ብላችሁ ያያችሁት። እስካሁን አይታችሁ ደግሞ በቴሌ ብርና በንግድ ባንክ ከ10 ብር ጀምሮ አለማስገባት በጣም ንፉግነት ነው። ቀጣይ በአሪፍ እንግዳ እንድንገናኝ እናንተ ደግሞ ከ10 ብር ጀምሮ የቻላችሁትን አስገቡልን። እናመሰግናለን። በወጣው ይተካ ዓመት ያድርሰን። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። ይመቻችሁ። እስቲ እንግሊዘኛ እናውራ ለሶስት እኔ ብራቢ አንተ ደግሞ ምን ሆነ? አላህን አትፈራም እኮ ዱርዬ እኮ እንግሊዘኛ እንደይፈሩ አላህ ጌም ላይ እንደዛ ነው የምቀጣቸው።
የውጭ ዜጋ ሞተረኛ ፈልጎ አይልከንም እንጂ አያጋጥመሻል? ከስተምር ግን ፈረንጅ ምና አራው በሰው ምናምን ከአስተርጓሚ ጋር ነው ታዲያ ብቻዬንማ ይህንን እንኳን አላሸቀልክኝ። እኔ ግን ለአንተ እንደዚህ ያለ እንግሊዝኛው ማሜ እንዴት ነው የለመድሽው? አሁን እኔ እየተለማመድኩ መጽሐፍን ምናምን መስማትም ትንሽ እየሞካከርኩ እንግሊዝኛ ሲሜዳን የለመድኩ። ኧረ የምሬን ነው ማሜ። የቁም መንዳትና እንግሊዝኛ ሲሜዳን የለመድኩ እዛው ስቴዲየም ዙሪያ አይደል አስተርጓሚ ያሉ እየሰሙት እንደ ጆሮ ጭነሽ ነው እንደ ጨኛው ከዛ ኢዝ ላይ ቆመ። አይቁም ነገር ግን ሰው ለመልመድ አሁን ቢያነብ ነው የሚሻለው፣ ቢናገር ነው የሚሻለው፣ ቢያዳምጥ ነው የሚሻለው? ቋንቋ ስኪል ነው፣ እንደ ህፃን ልጅ ነው የሚለመደው። ሰው ምን ይለኛል ካልክ ምናምን እየተሳቀብን ምን ለምድ በኖርማል እና ፍላጎት እና ዝም ብለህ ቋንቋ ምናምን ሳይሆን ከለመድኩ በኋላ ደግሞ ምን ልታደርግበት ነው የሚለው ሞር ከፊት ለፊት ጥቅም ሲታይክ በቃ እዛ ጋር መከፍለው ዋጋ ኖርማል ይሆናል ማለት ነው እንጂ ያው ነፃነትና በቃ ስለማያውቅ ሰው እኮ መፍራት የለበትም እስከሚያውቅ ድረስ። እስኪል የትኛው ሙያ እኮ እየተበላሸ ነው የምታስተካክለው፣ መሳሳትን አለመፍራት። የሚዲያ ሶስት ወንድም በጣም ያስፈልጋል። አሁን ሰሞኑ ያየነው ዳውድ ፈረንጆችን እያወራ ዳውድ ላሻለ እንጂ ዳውድ እኮ ሰሞኑን ነካካችኝ። አየሽው? ሰሞኑን የሄደብኝን አየሽው? ያገቢና ምነው በተማርኩ ካለ ዳውድ ገቢና 73% እንደውም ጸጸት ነው እንጂ ጸጸት ሲጨመርበት የለ 0 ዲግሪ ነበረበት። ሰሞኑን አብላላችኝ። አየሽው? የመጀመሪያ ነበር ልጅ ዳውድ ጄሪካን እየደበደበ በጉራግኛ ምናምን የሆነ መጋረጃ ላይ ምናምን ነገር 2 በ3 ቤት ውስጥ ድጌ ልታስኬዱብኝ ነው አንድ ዙር። እኔ መትረፌ ራሱ ደስ ብሎኛል። ዳውድ ያረላ የቀረ ጩጬ ማስከን ያለኝ እሱ እንዳለጠው ወላሂ ይደብራል። ነገ የምንገናኝ ሰዎች አሁን ይመጣባል። ትልቅ ቲቪ ለምን ገዛች? አሁን ነው የማየው። ላኢላሀ ለማስክ እኮ ነው አይሰራም። የዳይኖሰር ልብ ነው የሚመስለው ስፋቱ። አይሰራም እኮ ጭራሽ አይሰራም። ስክሪኑ ያስታውቃል እኮ በዚህ ቲቪ ኳስ ብትከፍት አዳነ ግርማ ነኝ ብሎ ይነሱ ይወጣል። እዚህ ቸከ ሁሉም ኢንተርቪዎች የሚያዝናናው እኮ ባለፈው ተጫዋቾች አሉ። የእግር ኳስ ተጫዋች ኢንተርቪው በጣም ያዝናናል። በእርግዳችሁ እስቲ ንገሪኝ። ህዝቡን ከኛ ጋር ነው እግዚአብሔር ካለ 2 ገብቶብናል። የሚቀጥለው ህዝቡን ከኛ ጋር ነው። አንድ ከገባብን ያበደ ነው። ምንም ከኛ የቀረ ነገር የለም። 6 ቁጥሩ ተጎድቶብን ነበር። ሽሜ ሞክራለች። ያው የጋናው ያጠረንጎሉ ግን የሚቻል ነገር አይደለም። እናቱ ድንግር ነው አንተ በዛ ላይ ግፊያ ከሚከብድ ተከላካይ አወከር ናስር አስቻለው ታመነ። መድን አሪፍ ነበረ። ክለቡም አሰልጣኞቹ ምናምን ምርጥ ነበረ። ግን ምግብ የለም። ምግብ ፓስታ ነው ምናምን። አሁን በዚህ ደሞዙ ነው፣ ግን ምግብ ምንም አያሳስብም። ፓኬት አለ፣ ማደሪያው ምርጥ ነው ምናምን። ብቻ ለሜዳ ለትሬኒንግ የምንሄድበት ቦታ ትንሽ ራቅ ስለሚል ሲመሽ ጨቦቹ ኮች እያሉ ትንሽ አስቸግራሉ። 4 ተከላካይ ተጎድቶብናል። ሰው በጨዋታ ይጎዳል። በጸጥታ ኃይሎች ፓራ ኦሎምፒክ ልንጀምር እና የአሰልጣኝ መቀየር አለ። የቡድን መሪ አሁን እንደዚህ ችግር አለ። ቁሳቁስ አልተሟላም እና የክለቡ ደጋፊዎች በሙሉ በተለይ ዲያስፖራዎች እንድታግዙ ነው። እኔ ያው ከዚህ በፊት ታውቃላችሁ ያው ሽመልስም አሁን እዚህ ጋር ሲዳማ ከነማ ምናምን የገባው በጀት ስላለ ነው እንጂ ፍቅሩ ከኛ ጋር ነው፣ እኛ ያሳደግ ነው ይላል። እና ዱንያ ላይ ከሚያዝናና ነገር የኳስ ተጫዋች ኢንተርቪው ጀሊ በሰቀቀን ውስጥ ነው ያለው። ጀሊ አረ ቢስሚላ አላሳቀም። አንተ እኮ እንደዚህ አይነት ሰው ስለሆንክ ጆምቤ እኮ እንደ በሼም ራሱ ስንቴ እንደምትዝናና ማስኬ እንዳይላ እንደ ጆምቤ በፊት ሼም ይዘኝ ነበር። ሳንግባባ ምናምን የሚደብራት መስሎኝ ኪክል ነበር። ከባለፈው ተሻሽላል። እንዲህ ባለፈው ምን አገባኝ ካላሳቀኝ ሳይንሳዊ ቀልድ ቀልዳለሁ። እዛ ቀንማ ገደልሽኝ ኮሽ አለበትም ገደልሽኝ። ወፍራም ብድር የጠየቁትን ይመስሉ ከዛ ወዲያው ተረጋግቼ በመሬት አድርጌው ባልቦላው መለስ አላለም። ከአንዳንድ የሆነ ገቢና ያሳይ ማሚ ስራን ያገናኝ ረፍ እንደዚህ ነው። ለትርፍ ነው የተገናኘ አረጋጋው። ቶም ብላ በመጨረሻ የምታስተላልፈው መልእክት ካለ አስተላልፍ። የሆነ አብዛኛው አሁን ሞተረኛው በቃ እኛ የምናማረው አብዛኛው ከትራፊክ
ከፖሊስ አንጻር ምናምን ፍተሻ በሚለው ምናምን ያው እነዛ ነገር መኖራቸው ግድ እንዳለ ሆኖ ለሰላማዊም ለተለያዩም ነገሮች እንዳለ ሆኖ አሁን አዲስ አበባ ላይ ብዙ ትራፊኮች አሉ። በጣም ምርጥ ስማርት የሆኑ እኔም በግል የማውቃቸው ለምሳሌ ስሙ ማን ነበር? መዝገቡ አስፋው መዝገቡ የሚባል ነው ማለት ነው። አሰፋ መዝገቡ እኮ አሰፋ መዝገቡ ሳጅን በጣም ከነ ማረጋቸው ምርጥ ሰው ናቸው። የሆነ ቪዲዮ ቲክቶክ ላይ ሞተረኛና ትራፊክ እያወሩ ምናምን ሲሄዱ ምናምን ፍቅር ተግባብተው በፍቅር ደስ ያ እስቲ ነይ ስታይል ለጋጭሽ ነበርኩ ቸኮልኩ አብሽር ሀቢብዬ ጆን ብላ ለውዛ አንዳስ ይሰጠው በላ እንጂ ለጠቅላላ በቃ ስሙ ጠፍቶብኝ እኮ ነው ሰውየው። ኧረ ተው ኮሜንት ላይ ኧረ ኧረ ምንድን ነው ደብዳቤ ያስመስል ይጠቅመኛል ፓፓ ስታይልሽ ንገራቸው። ቤተል ነው በጣም እንትኑ የኮልፌ ዋና ነው። ውሎ ቤተል ላይ ነው። ኦኬ ቶፊክ ከማል ኢንስፔክተር ቶፊክ ከማል ያገኘሽ እሺ ቀጥላል። ላኪን ከመካቢያ ያያየ አኬ ምርጥ ዜጋ ወላሂ ስንት ስራ ከቨር አድርጋ እንደያዘችልሽ በጣም ጽዳቱን ካሜራው አኬ ጨምረ ማለት ነው። ሲቪ ጨምረ ፈረንጅ ቤት ተቀጠር ወጣም ዝም በል አራ እና ምን አልሽኝ? ቶፊክ ከማል በቃ ቶፊክ ከማል ምርጥ ትራፊኮች አሉ። በሞተረኛው በኩል የባህሪ ርማት መተዳደር ካለበት በሁለቱም ሳይድ በመንግስት በኩልም እሱንም አወራን ቅድም አወራን ቅድም ስለወራ ነው የጀመርኩትም ለዛ አፉ በይ ዛሬ መሀል ላይ መቀሱንኩ እኔ አውቀዋለሁ አይደል እኮ ዝም ብለህማ አትነዳም እኮ አገኘሁ ብለህ ለሞተረኛው የሚያስቡ ለሞተሬቱ ያላቸው በተለያዩ አጋጣሚ ምርጥ የሚሰሩ ለምሳሌ ኮልፌ ላይ በጣም የምግባባው ዋና ኢንስፔክተር ቶፊክ ከማል በጣም የሚመቸኝ ትራፊክ ነው። በቃ ማለት አንዳንዴ ምን አለ መሰለህ ስራው ላይ ስትሆንና ከጎን ስትሆን ልትግባባ አትችልም። ግን ዲቴል ገብተህበት ደግሞ ስታየው ለሞተረኛው የሚያዝኑ በእርግጥ ነው። በቃ አሁን ትራፊኩ ሙሉ ለሙሉ ስማርት ናቸው ማለት አይደለም። አሉ ኔጌቲቭ ነገር የሚያስነሱ ሊረዱ የማይችሉ በዛው ልክ ደግሞ የሚረዱ ትራፊኮች አሉ። አንተና ትሪትን ማድረግ የሚችሉ በቃ ሞተረኛ ስለሆንክ ብቻ ለመጨቆን ለመግፋት ለምናምን የማያደርጉ ትሪት የሚያደርጉም አሉ በዛው ልክ እና ብዙ ጊዜ አሁን በእኛና በትራፊኮቹ መሀል ያለው ሲቹዌሽን ምን እንደሆነ ታውቃለህ? አብዛኛው ሞተረኛ ጋር ፋውል አለ፣ አብዛኛው ትራፊክ ጋርም ፋውል አለ። በዛው ልክ መግባባት ያልቻለ ለዛ ነው። በቃ የትኛውም ትራፊክ ሞተረኛን ባየ ቁጥር በምን አይነት ሲቹዌሽን ሊያጠናው እንደሚችል ይታወቃል። እኔ የምራው የናፈቀኝ ነገር ምን እንደሆነ ታውቃለህ? አብዛኛው ትራፊክ አሁን መኪና አስቆሙ እቺ ሰላምታ አለች ምናምን ነገር አጋጥሞኝ አያውቅም። ምን ያው ለሞተረኛውን አጋጥሞ ምክንያቱም ምንድነው የሚባለው ሞተረኛ ሲይዙ ምን እሱ ቁልፍ መንቀል ነው ዳር ያዝ ነው ሌላ ሲቹዌሽን ነው። በቃ ለምን ታውቃለህ? ትራፊኩ ያመልጠኛል ይጥሰኛል ብሎ ስለሚያስብ በግድ ነው እንትን የሚለው። ሞተረኛውም እኮ ላይጥስም ይችላል እኮ ዳርም ይዞ ሊቆም ይችላል። በቃ ስለዚህ አይምሮ ላይ ለትራፊኩ ምንድነው የትኛው ሞተረኛ ማስቆም ያለብኝ ግዴታ ቁልፍ በመንቀል ሊሆን ይችላል፣ መሀል ላይ መግባት ሊሆን ይችላል። በቃ ህጋዊን የምትለየው በዚህ ነው። ካስቆምኩ በኋላ ነው ያለውን ነገር የምታጣራው እንጂ ከማስቆም በፊት ይሄ ሰላምታ ምናምን ነገር ድንገት ምናልባት ከሆነ ነው። ይሄም ደግሞ አንዳንድ ያው በስራው መሀል የመጡ ክፍተቶች ናቸው እንጂ ሁሉም ሞተረኛም ኔጌቲቭ አይደለም፣ ሁሉም ትራፊክም ኔጌቲቭ አይደለም። እና ያው የምንቀራረብበትም የምንከፋፈበትም ጥቂት ነገሮች ናቸው። አያቸውም ብላ ሆላንድ ጋር አሉ አረጋጊው ምናምን የምትሉትን ነገርም ያራዳ ልጆች አንዴ ስም ስለተሰጠን ነው እንጂ ከተቀራረብን ለመስተካከል በጣም ሲምፕል ነው። በጣም ቀና ብሔረሰብ ነው ያው ተናግረናል። ሰብስክራይብ አድርጉ እና እኛ ቤተሰቦቻችንን እዚህ ጋር መተን የምንቀርበው ያው የተሻለ ነገር ለማግኘት ነው። ጆምቤንም ፎሎ አድርጉት፣ ጂዴንም ፎሎ አድርጉት። ስራስቱን ፎሎ አድርጓት፣ አካውንቷን እናስቀምጣለን። ፎሎ አድርጓት፣ ቤተሰብ ነች። ይመቻችሁ። መቼስ ይሄ ኤፒሶድ ቢመቻችሁ ነው እስካሁን ቁጭ ብላችሁ ያያችሁት። እስካሁን አይታችሁ ደግሞ በቴሌ ብርና በንግድ ባንክ 10 ብር ጀምሮ አለማስገባት በጣም ንፉግነት ነው። ቀጣይ በአሪፍ እንግዳ እንድንገናኝ እናንተ ደግሞ ከ10 ብር ጀምሮ የቻላችሁትን አስገቡልን። እናመሰግናለን። በወጣው የተካ ዓመት ያድርሰን። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። ይመቻችሁ። ቻው